ሃይማኖቱ ተቀምጦ ግን ሃይማኖቱን ከነጭራሹ ማያቅ ሰው ወይም ደግሞ መንፈሳዊ አይደለም ብሎ ከሚያወራ ሰው ይልቅ ሃይማኖቱን ተረድቶ እኔ በቃ ይሄ ነገር ትክክል አይደለም ብሎ የሚወጣ ሰው ሞር የተሻለ ነው። እና እኔ ከወጣሁት አንቺ በምን ትሻያለሽ? አንቺ ራስሽ እኮ መንፈሳዊ ነሽ ወይ ምናምን ስልሽ አይደለሁም ብዙም አይደለሁም እያልሽ ነው። ሶ መንፈሳዊ ለመሆን ሞክሪና ልክ ስትሆኚ ምናልባት ወደ እኔ አይዲያ ልትመጪ ትችያለሽ። ካልሆነም ደግሞ መንፈሳዊ ትሆኛለሽ። ከሁለት አንዱ። ግን እኔ ጉድ አይዲያ ራሴ ያነበብኩ አየሁት እና በቃ እስልምና ሞር የተሻለ ነው ከክርስቲያኒቲ ብዬ ወደ እስልምና ወደ ገባውበት ራሴ ገብቼበት ወደ ነበረው በቃ ገባውበት ማለት ነው። ንጽጽር እያረኩ ገብቼበት ነበረ እያነበብኩኝ እዛም እያልኩ ሳየው በጆንያ ስተት ካለበትና ጥቃቅን ስተት ካለበት የትኛው ይሻለኛል ብዬ ቹዝ አረኩ። እዛ ይሄ ጆንያውን አስቀመጥኩና ኦኬ በቃ እሺ መልሰዋል ማለት ያልከው ከክርስትና ምን ይሻላል ግን ሌላ ሃይማኖት ተሳጥረታል። ያው እንግዲህ ዓለም ላይ ብዙ ሃይማኖቶች ናቸው ያሉ ብዬ ነው ወይስ እስልምናና ክርስትናና አነጻጽረክ ወደዛ ሄድክ? እንግዲህ የጁዲዝምን ሃይማኖት እንዳልቀበል እነሱ ኢየሱስን ሸምጥጠውታል። ወደ ሂንዱይዝም እንዳልሄድ ሂንዱይዝም ደግሞ ሄቨን አለች እኮ ከላይ ግን ሄቨንስ ሂንዱይዝም ኢትዮጵያ ላይ ዋቄ ፈቻ ሆኖ መጥቷልና እሱ ደግሞ ትንሽ አስቸጋሪ ነው ለመቀበል ግንድ ምናምንም ስለሚቀባቡ እሱ ስለዛ ስለ አይሁድ ምናምን አንብበሃል? ባይዘው ብዙ ሃይማኖት ያለው በነገራችን ላይ ነው። በሃይማኖት ዙሪያ ላይ መስራት ከሆነ እያሰብክ ያለው በጣም ብታጠና አሁን ደግሞ ሞር የተሻለ ያልክ ትሄዳለህ ማለት ነው። እንደዛ ነው እኔ አሁን ከመልስህ እንደዛ ነው የተረዳሁት። ለምን እቺ ኦፕሽን ከምትሰጪኝ እስልምና ለምን ኦፕሽን አትሰጪኝም? ሌሎች ኦፕሽኖችን ከምትሰጪ እስልምና ምን ያህል እንደምትፈሪው ያሳያል። ልብሽ ላይ በጣም ትፈሪዋለሽ እስልምና። ለዛ ነው ሌሎች ኦፕሽኖችን የምታመጪው። እኔ ባይዘውስ ሙስሊም አልሆንም መቼም የማልሆንበት የራሴ ምክንያት አለኝ። መቼም አልሆንም ማለት ኢቲስት ከምትሆኚ ሙስሊም ብትሆኚ ይሻልሻል። ያው ነው እድሜ ልክሽን ክርስቲያኖች ከምትወዛገቢ ወይ እኔ ክርስቲያን ሆኜ አልተወዛገብኩም እኮ እኔ አልተወዛገብኩም፣ ግን ሙስሊም አልሆንም ነው በፍጹም። እኔ የሆነ ሰው የመሰረተው ሃይማኖትን አልከተልም በነገራችን ላይ አይመለከተኝም። ክርስቲያንም እኮ እሺ ኤኒዌይስ ቀጥይ ችግር የለውም። እኔ ሙስሊም የማልሆንበት ብዙ ምክንያት ስላለ ነው አልሆንም። እኔ ሁኛ አላልኩሽም። እኔ ያው አንቺም እየመጣሽ አንዳንድ የእስልምና ቤቶች ውስጥ ጥያቄም እየጠየቅሽ ስለሆነ ያው እንግዲህ እንቁላል በአንድ ጊዜ ጥያቄ የምጠይቀው ያ ጥያቄ ለራሳቸው ጥያቄ እንዲሆናቸው ይሄም አለ እንዲመራመሩ ነበረ፣ ግን አይመራመሩም። አመራምሪ ነበር እንደመጣሽ ባይዘው ጥያቄ ጠይቋቸውን አሁን አላህ ኢማጂን
ሚስት ቢኖረኝ ልጅ ይኖረኝ ነበር እንዴት ይላል ለአላህ ልጅ አይገባውም እያላችሁ የቱ ጋር እንደዛ የሚለው እንደዚህ ይሄንን ሰው እንዳትጠቀመው ባይዘው ወይ አትናደድ መሐመድ ልበል ጉዳይዲያ በነገራችን ላይ አትናደድ እኔ ሰምቼ አላውቅም እኔ አትናደድ የምር እንድትናደድ አልፈልግም በነገራችን ግን ውሃ ካለ አጠገብ ጠጥተህ ከዛ እናወራለን ሚውት ላድርግና ቱቱማም ጨርስ በነገራችን ፕሊስ አትናደድ እኔ በጣም ስትናደድ እኔ በነገራችን ደስ አይለኝም ኧረ እኔ ምን እናደዳለሁ በጣም ደንግጬ እኮ ነው ግን ሳውንድ ተቀየረ በጣም ሳውንድ እየተቀየረ ነው አይታወቀም ዛሬ ነው ሰማሁት እኮ እኔ ሰምቼ ማላውቅ ኧረ ሳውንድ እየተቀየረ ነው የምር አልታወቀም በኦርቶዶክስ ምን ይባላል መሰለሽ ምንድነው ጀማሪ ዲያቆን ከጳጳስ ይበልጣል ይባላል አንተም እኮ ጀማሪ ሙስሊም ነህ እንዴ መሐመድ ተው መሐመድ ልበለ መሐመድ ብለህ አይስተል ብዙ ልጆች ያለገ በጣም ተመችቷቸዋል መሐመድ ያቄ ጨርሰሻል ማለት ነው እሺ አልጨረስኩም አንተም እኮ ባይዘው አልጨረስኩም አልመለስክልኝም እኮ አንተ በቃኝ እንትን ወደ ብሽሽቅ እንዳይሄድ እንዳልቅብሽ የሰበሰብሻቸው እንዳልቅብሽ አንዳንዴ የሆነ አቆየው ቆይ እንደሱ ሳይሆን ሰላም ነው ጉዳይዲያ አረኔ ከሚት ጋር አውራ በእናታችሁ ጉዳይዲያ መጠየቅ የምትፈልጉ ብዙዎች እንዳላችሁ አውቃለሁ በጣም የተገረማችሁ ወደ እስልምና ስለሄደ እኔ ግን አንድ ሪአክሽን ከሱ መስማት ፈልጋለሁ ቤተሰቦች ምን አሉ ማለት አይ ቲንክ ብዙ ጊዜ አንድ ክርስቲያን ህዝብ ከሆነ ወለየ ካልሆንክ በስተቀር ወይም ወደዛ አካባቢ ቤተሰብ ካለ እንጂ ክርስትናና እስልምና ብዙ ጊዜ አይቀላቀልም በጣም ሬር ነው እና አንተ ወደ እስልምና ውስጥ ሄድ ምን አሉ ቤተሰቦች ሲጀመር ባይብል የማያውቁ ቤተሰቦች ወደ እስልምና መሄድን ቢሰሙ ሰርፕራይዝ ሊያደርጋቸው ይችላል ምክንያቱም አብዛኛውን ጊዜ ኦርቶዶክስ እናትና አባቶቻችን ባይብል የሚያውቁት ሚኒመም ናቸው በጣም ትንሽ ናቸው ውስን ናቸው አብዛኛውን በትራዲሽናል የቱፊትና የቤተክርስቲያን የቱፊት መጻሕፍቶች በሚባሉ የሥርዓተ ቤተክርስቲያን የቤተሰቦችን ፊሊንግ ነው እንጂ ፊሊንግ መጽሐፍ ቅዱስ ዕውቀት አይደለም በፊሊንግ ደረጃ ምን አይነት ስሜት ተሰማቸው ምክንያቱም እነሱንም ሪስፔክት ማድረግ ስላለብን ማለት ነው ሰምተው ደንግጠው ነበረ በኋላ ላስረዳቸው ሞከርኩ ነብዩ መሐመድ ባይብል ላይም እንዳለ እያንዳንዱን ያስረዳው ሞከርኩና በኋላ አውቀው አሁን እየተማሩ ነው ወደ እስልምና ሊመጡ እኔ ለምሳሌ የምጠየቁ ኦርቶዶክስ ቤተሰብ ነበር ከዚህ በፊትም ለማኪ ነግሬያት ነበርና እኔ የምር ግን ከበፊትም ክርስቲያን ነበርክ በይቅርታዬን ስለጠየቅኩ ግን ፊሊንግን የማይጎዳ ከሆነ ብትመልስልኝ ጀኑዊንሊ ክርስቲያን ነበርክ ወይስ ደግሞ ጠያቂ ክርስቲያን ነበርክ ነበርኩ ማለት ነው እኔ እቺ ነበርክ የምትለው አይገባኝም እሱ ማስረዳኝ አሁን ለምሳሌ ምንድነው አንዳንድ ሰዎች አንድን ሰው ወደ ሃይማኖታቸው ለመሳብ ሲሉ አክት ያረጉና ከዛ የሆነ ሰዓት ላይ እንደኔ ከዛ ወደ ነበሩበት ማንነት ይመለሳሉና እንደዛ አይነት ነገር ከሆነ ብዬ ነው አይደለም አባባሌ ገብቷል አይደለም አልኩ እንደዚህ እኔ አትራክቲቭ ለማግኘት ሲጀመር አትራክቲቭ ለማግኘት አይደለም ወደ እስልምና እንደዛ ለማድረግ ፈልጌ አይደለም ግን እንደዛ አትራክሽን አቴንሽን ፈልገህ ነው ብዬ ሳይሆን ጀስት ሃይማኖትህን ከመውደድህ የተነሳ መጀመሪያ ክርስቲያኖቹን ልቅረባቸው በሚል ከዛ በኋላ ደግሞ ሃይማኖትህን ማሳወቅ እንደዛም እንዳልል በርግጥ ረጅም ጊዜ ቆይተሃል በእንትኑ አይ ቲንክ አመት ከምናምን አውቃለሁ እኔ ለምሳሌና በዚህ ጊዜ ውስጥ የክርስቲያን አፖሎጂ ለመሆን እንትን ብለኛል ግን እኔ ብዙ ጊዜ ኩዌስችን የማደርገው የእስልምና ዕውቀቱ ይሄ ልጅ ከየት መጣ እንግዲህ ነው እየተማርኩ ራሴ እየተማርኩ ዕውቀቱ ቢውልድ ሆነ እንደውም አንዳንዴ የሚገርም ንጽጽር ያረኩ ክርስቲያኖች መጥተው ይጠይቁኛል ስለ እስልምና እና እኔ ራሴ እስልምና ለመቃወም ንጽጽር ላይ ቁጭ ብዬ ለእስልምና ማስተማሩላ ጀመርኩ እየቆየሁ ማለት ነው ምክንያቱም ክሊር ሆነ በቃ ነገሩ እየገባኝ ሞር
ባይዘው በጣም 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 ከባድ ነው። የሰው ልጅ ድፍረት ይጠይቃል። ወደ እስልምና ለመግባት የልብህ ጥንካሬና ድፍረት በጣም ጠንካራ ሆኖ ውሳኔ ይጠይቃል። እስልምናውን ስለመግባት አይ ቲንክ ክርስቲያኖች ያረጉታል ብዬ በተጠየቀ በነገራችን ላይ ጉዳይ አለማወቅ ነው የሚጠይቀው፣ ድድብና ነው። ምክንያቱም እኔ እስላም ነበርኩኝ፣ ኦርቶዶክስ ሆኛለሁ። እኔ አንተን ሳቀህ፣ እኔ እንግዲህ ኦርቶዶክስ ሆኜ እኔ እንኳን ካንተ ኋላ መጥቼ ጀመር ነው። ስድብ አይደለም ብሉ ኪዳን እናንተ እኮ እንተዋወቃለን ቲክቶክ ላይ እና ምን ያለ ድፍረት አይጠይቅም ለማለት ፈልጌ። አይደብርም? አይ እንደው አይደብርም ብሎ ነው ወይስ በቃ አናድጄው ጉዳይ ዲያን ምናምን ላበሳጨው ብለህ እኮ ነው? አይ ላናድሳው ዝም ብለህ ይኸው ሚውት ላድርግ በለኝ። አልሰድብም፣ ስህተት ነው የተናገርካቸው። ቃላት ሳደብ እሺ ማለት ትደበው ተው። ተሳድቤ አውቃለሁ። አሁን ተሳድቤያለሁ። አሁን ተው ማለት ባይዘው አቴንሽን መስጠት ነው። በነገራችን ላይ አሁን ሌላ ሰው የሚመስለው ባይዘው ብዙ ልጆችም እኮ ክርስቲያን ይሆናሉ። ለኛ ይሄ አዲስ ነገር አይደለም። መውጣት መግባት ግን ሰሚኒቲን ነበረ ሰላም ልለው የመጣሁትና ሊቀያየር። አይ ቆይ እንትን ምን መሰለህ እንደው በህግ አምላክ ጉዳይ ዲያሮጣ ሄደህ ቤት ከፍተህ እንዳታማ እንደዚህ ብታረጉት ነገር አለ። ያማ ሄደህ እንዳታማን እዛው ቆይ አንዴ ማኪ ምን ይታማል? ወጥተህ የምር ሮጠህ ታማለህ። ምን ነገርህን አልወደውም። ኧረ እኔ ምንም አላማ አይ ግን እኔ የግል ላይፍ መናገር አንተ እንደተናገርከው ይሄ ስድብ ነው፣ ይሄ ነውር ነው። እኔ እስላም ነበርኩ ስል ስድብ ይሆናል። ይሄ ምን ችግር አለው? አንተ እዚህ ቲክቶክ ላይ ያሰለጠንኩ አንተ አቡሽ እኔ አንተ ታውቀኛለህ። እኔ አውርተኸኝ ታውቃለህ። ራሱ በውስጡ እንኳን ሐዲስን ያረል አንተ ነህ እኮ አጎት እኮ ነኝ። በእድሜ ሊሆን ይችላል። እሺ ለማንኛውም እኔ እሱን አልፈልገውም። ሳታረግ በፊት ነው አይደል እንዴ ማስተምር እሱን አልፈልገውም። እኔ ግን ላውራሽ ቃል ቆይ አንዴ ማለት እኔ ጉዳይ ዲያን ረጅም አራት ካደኝ ይደብራል። ጉዳይ ዲያን እኔ በነገራችን ላይ አንተ እኮ ማን ነው ብሉ ኪዳንን እንደ ገድል ነው ቤተክርስቲያን የምትቀበለው ብለው ኦርቶዶክስ ነኝ ያልክ ሰው አንተ እኮ ምንም ሳታ ቤትህን ከፍተህ እየመጣ የምናድን ከሙስሊሞች እኛ ነበር። አንተ እኔ እኮ መምህር ነኝ አክብረኝ። እንደ አንተ እንዲህ አታናገር። አንዴ መምህር ነኝ ያላለም አንተ ገና ቲክቶክ ኪቦርድ ምናምን እንዲህ መጻፊያውን ሳታቅ በፊት እኮ ነው እዚህ ንጽጽር አይዲያ። እኔ ቆይ አንዴ ላውራ ፕሊዝ። ግን ደቀ መዛሙርቶች እያስደሰትክ ነው አይደለ? ደስ ነው የሚላቸው እንደዚህ እንደማመቶች። እኔ የዛሬ አመት ነው ጉዳይ ዲያን ማውቀውና እንግዲህ እኔ ኦርቶዶክስ ገና አንድ አመት ነው። ቆይ አንዴ ኖ እኔ የዛሬ አመት አውቀዋለሁ ጉዳይ ዲያን እዚህ ቲክታክ ላይ እና እኔ ኦርቶዶክስ ነኝ እና ብዙ ጊዜ እስልምና ላይ ሲሰራ ያለው ንጽጽር ላይ እና ግን በክርስትና በኩል ሲጠየቅ ሊትራሊ መጽሐፍ ቅዱሳዊ መልስ እስከዚህም ነው ማለት መጽሐፍ ቅዱስ ላይ ያለው ሕያው እግዚአብሔር እኔ የማመልከው አምላኬ ምስክሬ ነው። ጉዳይ ላይ መጽሐፍ ቅዱስ ዕውቀት ምንም አይነት የለውም። እኔ ልሰድብ አለ እግዚአብሔር አምላክ ምስክሬ ነው። እስልምና ጠይቀኝ መጽሐፍ ቅዱስ የፈለከውን ጥያቄ ጠይቀኝ። አሁን ሙስሊም ከሆነ በኋላ ነው እንደው መጽሐፍ ቅዱስን መግለጡን ላይ ጀመረ። ለምን መሰላችሁ? አንድ ጊዜ ቆይቷል እንደዚህ ለናዶሬ እኮ ነው ሙስሊም ከሆንኩ ብሮ አንዴ ወንድም ባይብል አልገለጥኩም። አንዴ የክርስትና ፈርም አልጀመርኩም። አንዴ ጉዳይ ዲያ የክርስትና በጣም የመጀመሪያ ትምህርት ማለት በቃ የክርስትና መግቢያ ማለት ሚስጥረ ስላሴ ነው ማለት በቃ ክርስትናን ሀ ብለህ የምትጀምርበት የክርስትና ሀ ነው። እና ከዚህ በፊት አንድ ፕሮቴስታንት የሆነ ወንድማችን ኤፍሬም ባለ ጊዜ ጋር እንደዚህ በሆስትን በእሱ ቤት ገብቶ ነበር ኤፍሬም እና በጣም ነው የተገረምኩት። ከስሮኒ እያዳመጥኩ ኢቨን እውነት እሱ ነው እንዲያልኩኝ ወይንስ ደግሞ ሙስሊም ስለሆነ አውቆ ነው እንደዛ እያለ ያለው ምናምን ቢውላ ለራሴ እስክገረም ድረስ እግዚአብሔር በሚያውቀው ምን ያስገረመ የስላሴን ትምህርት እንኳን አያቆም ጉዳይ አታቆም ስላሴ እንኳን የሚለውን ለምንድን ነው ወደ እስልምና የሄደው? ቆይ ምን ይኸውልሽ፣ አንዳንዴ አንድ ህፃን ልጅ የምታስተምሩት አንዴ ብሮ ሲያቅም ያልክበትን አንድ ነገር ንገረኛ። አንዴ ዝም ብላ ያቅም በደፈነው ይሄው እግዚአብሔር ይሄው አምላክ ምስክሬ ነው አታስምለኝ። አንተ የመጽሐፍ እስቲ አንድ ኤግዛምፕል ስጠኝ። አንድ ኤግዛምፕል ስጠኝ የማላቅበትን አንድ ኤግዛምፕል
አንድ ኤግዛምፕል ስላሴን አስተምረን እዚህ እኛ ሚዩት እናድርገና አሁን ቤተ ክርስቲያን ብሎ ኪዳንን ገድል ብላ የምትቀበለው እስቲ ስላሴን አስተምረን። አሁን ወደ ትክክለኛው ነገር መታችኋልና አሁን ጉድ አይዲያ እንጠይቃለን የተወሰኑ ጥያቄዎች። ስላሴን ትምህርት ባይዘወይ ቆይ አንዴ ሚኪ ለህላዊ ልመልስለት ትምህርት በጣም ብዙ ላይ ተሰምቻለሁ። ትናንትና አራት ሰው ምላስ ኧረ ተው ቆይ ነው ትናንትና ስላሴ በጣም ጎበዝ ወይ ብለሃል። ሚዩት አድርጉና ቆይ አንቺ ፊውቸር አትግቢ ልደግምለት ስል ገባሽብኝ። ይኸውልሽ አንድ ጊዜ ቆይ አንድ ጊዜ ቤቱን መስመር ላስይዘው ለኔ ያህል እዚህ ውስጥ ያሉ ሚዩት አድርጉላችሁ አንድ ጊዜ ቤቱን መስመር እናስይዘው ቤቱን መስመር እናስይዘውና እንወያያለን። ምንድነው ጉድ አይዲያ ስለ እስልምና አንጠይቅህም፣ ግን ክርስትና ላይ ያለ የስላሴ መረዳት እስላሞቹ የሚሉት መረዳት ነው ያለ ወይስ ክርስትናው ራሱ የሚለው መረዳት ነው ያለ የሚለውን ግን እንጠይቅሃለን። የእስልምናው መረዳት ካለ አይ ቲንክ እኔ ድጋሚ ሪኮንሲደር ማድረግ ነው ያለብህ። ስላሴ ላይ ስተት ካለብህ ወይ የክርስትና ስለ ስላሴ የሚለውን ብለህ ከሆነ የሄድከው በዛ መሟገት እንችላለን። ግን እኔ 100% በአስር ጣት የምፈርመው ክርስትና የሚለውን የስላሴን አስተምህሮ አንተ እንደማትለው እኔ 100% እርግጠኛ ነኝ። እና አሁን ቆይ አንዴ መጀመሪያ ላነሳልኝ ጥያቄ እኔ የስላሴን ትምህርት በደንብ ተምሬ ጥግብ ብዬ ይሄ ነገር ውሸት ነው ፍልስፍና ነው ብዬ ነው የወጣሁት የተውኩት። አሁን ባይዘው አሁን የተናገርከው ነገር ውሸት ነው። ለምን መሰለህ? የስላሴን ትምህርት በደንብ ተምሬ ስትል እኔ አይ ዶንት ኖ ምን አይነት ኮርስ እንደወሰድክ የትኛው እንደወሰድክ ጉድ አይዲያ ወደ ገደለ ግባና እንኳን አይደለም እኛ የቲክቶክ አርበኞች በሊቃውንት ደረጃ እጅግ ውስብስብ ለመግለጽ አስቸጋሪ የሆነን ኮንሰፕት በደንብ ተምሬ ማለት በጣም ያስቸግራል። አሁን ትላንትናም ካየህ የጃቢር ጥያቄዎች የንስጥሮስ ጥያቄና የንስጥሮሳዊ እሳቤና የትሪትሪያኒዝም ወይም ደግሞ የሶስት አምላክ እሳቤ ነው። ራሱ ጃቢር ሲጠይቀን የነበረው ጥያቄ ኦርቶዶክሳዊ እሳቤውን ወይም የክርስትናውን የስላሴ እሳቤ የማይወክል ነበር እና ያንን እሳቤ ይዞ ነው ስላሴ ማለት እንዲህ ነው ብሎ በሚል ፕሪ አሰምሽን ቅድመ እሳቤ ነበር ሲጠይቀን የነበረው ማለት ነውና ከዛ አንፃር ነው እንትን ማድረግ ያለበት መታሰብ ያለበት ለማለት ነው። እና እኔ እርግጠኛ ነኝ የክርስትና ውሳቤ አለህ ብዬ አላምንም። አዎ ማለት ይችላል። ግን እኔ በቃ ባጭሩ ጠይቀው እሱ ይመልስልኛል። ስለሆነ ይናገር እንጂ ሚኪ እንዴት ምን አውቀህ ነው ይመልስልኝ። ሄቨን ዝም በይ እሺ፣ ቀጥል ጉድ አይዲያ። ያ እንግዲህ ሚስጥረ ስላሴ እኔ ተምሬያለሁኝ። እንግዲህ መማሬ ለእናንተ ለማሳየት እንዴት አድርጌ ላሳያችሁ አላቅም። ምክንያቱም የግዴታ እንደዚህ ነው እንዲህ ነው ብዬ መናገር አልፈልግም፣ ግን ተምሬያለሁኝ። ሚስጥረ ስላሴ ከተማርክ እስቲ ኩነትን አስረዳን። ኩነት ምን ብዬ ላስረዳ? ኩነት በአብ ልብነት፣ በወልድ ቃልነት፣ በመንፈስ ቅዱስ እስትንፋስነት እያልኩ ላስረዳ። ልብ ቃል እስትንፋስ እያልኩ ኤግዛክት ኢትስ ኖት ጆክ 585 ሰው እያየን ነው። ከስር መምህራኖችም አሉ የሚታዘቡን እና መልስልሃለሁ። ኩነት ላይ ጥያቄ ካለ መጠየቅ ትችላለህ። የሚታዘቡ ሰዎችም አሉ፣ የሚፈርዱ ሰዎችም አሉ። ስለዚህ እስቲ አንተ የኩነትና የስላሴ ልዩነቱ ምንድነው? እስቲ እዚህ የምታውቁ እኔን አትጠይቀኝ። አንተ ነህ ስላሴን አውቄ ነው ከቤተክርስቲያን የወጣሁት ወደ እስልምናው የሄድኩት ስላልክ we don't want you to ማለት በማትፈልግበት አንኮምፎርታብል ሁኔታ ውስጥ ላስገባህ አልፈልግም። ግን መተማመንን ግን መለያየት አለብን። የክርስትናውን የስላሴ እሳቤ አታውቀውም የሚል ቻሌንጅ አቅርቤልሃለሁ። ይሄንን ቻሌንጅ አንተ አውቃለሁ ስላልክ ኩነትን አስረዳንና ስተት ካገኙብህ ከስር መምህራን አሉ፣ እነሱን አስገባና እነሱ ያስተምሩናል። አንተ ግን አስረዳን። ሚውት ላድርግ ነኝ።
እሺ ኩነት የተወሰነች ነገር ነው ማስረዳችሁ። ዲቴል ሁሉንም ነገር ዘርዝሬ እያንዳንዱን ነገር መዘርዘር አይጠበቅብኝም። ምክንያቱም አሁን እምነቱን ስለተውኩት የክርስቲያኒቲውን እምነት። እንግዲህ ኩነት የሚባለው ከስላሴ አስተምሮ ጋራ የሚለየው መጀመሪያ ኩነትን ብዙ ሰዎች እንዲሁ ትምህርቱን ያውቁታል እንጂ የስላሴ ትምህርትንና የኩነትን ትምህርት ልዩነት አያውቁትም። ኩነት የሚባለው ወይም ኦንቶሎጂ የሚባለው አስተምሮ እንግዲህ አብ ወልድ መንፈስ ቅዱስ በሰማይ የነበራቸውን ሶስትነት ለማስረዳት የተጠቀሙበት አስተምሮ ነው። አብን እንደ ልብ አድርገው ውስጣዊ ስላሴ ይባላል ባይዘው ወይም በሌላ አነጋገር እንደ ውስጣዊ ስላሴ ማለት ነው። አብን ልብ አድርገው ቃልን ደግሞ ከውስጥ የሚወጣ ቃል አድርገው ከዛ ደግሞ እስትንፋስ የሚባለውን ደግሞ የሰው ልጆች እንደሚተነፍሱት እስትንፋስ አድርገው ከዛ በኋላ በአብ ልብነት በወልድ ቃልነት በመንፈስ ቅዱስ እስትንፋስነት ይባላል። የአብ መናገሪያ ቃሉ ወልድ ነው። የመንፈስ ቅዱስ መናገሪያ ቃሉ ወልድ ነው። የወልድ ልቡ አብ ነው። የወልድ እስትንፋሱ መንፈስ ቅዱስ ነው። የመንፈስ ቅዱስ ልቡ አብ ነው። የመንፈስ ቅዱስ ቃሉ ወልድ ነው እያሉ ከዛ ያንን ከዚህ ያደረጉ ያገጣጠሙ የሚያስተምሩት ትምህርት ነው። የሚያሳዝነው ግን እዚህ ጋራ በአብ ልብነት በወልድ ቃልነት በመንፈስ ቅዱስ እስትንፋስነት ሲባል የአብ እስትንፋሱ መንፈስ ቅዱስ መሆኑ የአብ ቃሉ ወልድ መሆኑ ነው። ይሄ ማለት በጣም አደገኛነቱ ልንገራችሁ። እዚህ ትምህርት ላይ አደገኛነቱን መምህራኖች ካሉ ገብተው ያርሟቸዋል እናንተ አስፈላጊ ከሆነ። እንግዲህ አብ ቃሉ ወልድ ነው ይባላል። አብ የሚናገረው በወልድ ቃልነት ነው ይባላል። እንደገና አብ እስትንፋሱ ህይወቱ በመንፈስ ቅዱስ እስትንፋስነት ነው ይባላል። ነገር ግን አብ በራሱ እስትንፋስ አይባልም። አብ በራሱ ቃል አይባልም። እንደገና ደግሞ ወልድ በራሱ እስትንፋስ አይባልም። መንፈስ ቅዱስ በራሱ ቃል አይባልም። ይሄ ማለት ነው ዞሮ አንዱ በአንዱ ህልው ነው እንደሚባለው የግዴታ አብ ለመናገር ቃል ያስፈልገዋል። አብ ህይወት ለማስገኘት ኦር ደግሞ አብ ህይወት እንዲኖረው ራሱ አብ መንፈስ ቅዱስ ያስፈልገዋል። ምክንያቱም የአብ ህይወቱ መንፈስ ቅዱስ ስለሆነ የሚል አስተምሮ ነው። እዚህ ላይ እንግዲህ እናንተ ተፈላሰፉበት፣ ተመራመሩበት። ምን ችግር አለበት? ጉዳይዲ አሁን የተናገርከው የኦርቶዶክሳዊውን እሳቤ የማይወክል ኦፍ ዘ ትራክ የሆነው ጉዳይዲ አስተምሮ ነው። ቆይ አንድ ጊዜ ልጨርስ። ኦፍ ዘ ትራክ አስተሳሰብህ፣ ኢማጂኔሽንህ ይሄ በኦርቶዶክሳውያን ወይም ደግሞ በክርስትናው ዓለም የማይሰጠውን ትምህርት ነው የሰጠው። ኦፍ ኮርስ ትክክል ነው። ላሳይ ከፍቼ ኦርቶዶክስን አስተምሮ ታሳያለህ። አንድ ጊዜ ከፍቼ ላሳይ። አንድ ጊዜ ታሳያለህ፣ ችግር የለም። እሺ ቀጥል። ይሄንን ስልህ አንተን ለማሳጣት ምናምን ሳይሆን ይሄንን የምልህ አሁን የተናገርከው ነገር ያንተ ኢማጂኔሽን እንጂ ቤተክርስቲያኒቱ የማታስተምረው ትምህርት እንደሆነ ልነግርህ እወዳለሁ። በተለይ ደግሞ መጨረሻ ላይ የዚህ ትምህርት ስተቱ ብለህ ያወራኸው እና ይሄ ትምህርትን የገመገምክበት ያንተው የራስህ ኢማጂኔሽን እንጂ ቤተክርስቲያኗ የምትለው ትምህርት አይደለም ማለት ነው። ኦኬ፣ ከዚህ እስቲ ከተናገርኩት ስተት አውጣ። ስተት ቶሎ በል እስቲ አንድ ሁለት ስተት አሳየኝ። ከተናገርኩት አሳይሃለሁ፣ ችግር የለም። ወደ ከዛ እኔ ከፍቼ ማስረጃ አሳያለሁ። ስተት ያልከኝ ማለት ነው። ምንድነው ያልከው? በኩነት ትምህርት ውስጥ አልክ በዋናነት ትልቁ ስተትህ እና ከክርስትናም ከስላሴ አሳሰብ በጣም የራቀው አብ ልብ በመሆኑ
ለወልድና ለመንፈስ ቅዱስ ልባቸው ነው አልክና ትልቁ ስህተቱ የወልድና የመንፈስ ቅዱስ ያለ አብ አያስቡም አልክ። አላልኩ እንደዛ አልወጣኝም ካላልክ ምንድነው ያልከው? እስቲ ልድገምልህ። ኩነትንም አታውቀውም አንተ አልተማርከውም። ባይዘው እኔ እኮ አንተ ያልከው ነው ለመድገም እየሞከርኩ ያለሁት። እኔ ልድገምልህ ድጋሚ። እኔ ሲጀምር አውቀዋለሁ ብዬ ክሌም አላደረኩም። አንደኛ፣ ሁለተኛ ደግሞ አንተ ያልከውን ነው እየደገምኩ ያለሁት እንጂ እኔ ዕውቀት የሆነ ነገር አልተናገርኩም። አንተ ያልከውን ነው ለመድገም እየሞከርኩ ያለሁት። ጎሄድ። አሁን እንደዛ አይደለም ያልኩት። ይኸውልህ በአብ ልብነት፣ በወልድ ቃልነት፣ በመንፈስ ቅዱስ እስትንፋስነት ያ መናገሪያ ቃሉ ወልድ ነው። የመንፈስ ቅዱስ መናገሪያ ቃሉ ወልድ ነው። በንግግር እንኳን ቢሆን አብ፣ ወልድ፣ መንፈስ ቅዱስ አንድ ናቸው ነው የሚባለው እንጂ ሶስት ንግግር አይባልም። ለምን እንደዛ ሆነ? ቃል የአብ መናገሪያው ስለሆነ ማለት ነው። የመንፈስ ቅዱስም መናገሪያ ስለሆነ። ይሄ አስተምሮ የኦርቶዶክስ አስተምሮ ነው። ማስረጃ ካልከኝ አሳያለሁ። ግን በመጽሐፍ ቅዱስ ላይ ደግሞ ስትሄድ ኢየሱስ ክርስቶስ አባቴ በአንተ ዘንድ በነበረኝ ክብር አክብረኝ ሲል አብ አከበርኩ አለው የሚል ድምጽ ከሰማይ መጣ ይላል መጽሐፍ ቅዱስ። ጥቅሱን ማየት እንችላለን። አብ ከሰማይ ሲናገር ወልድ ከምድርም ሲናገር ነበር። ሁለት ንግግር ነው የሚያሳየው ባይብሉ። በኦርቶዶክስ አስተምሮ ግን አብ፣ ወልድ፣ መንፈስ ቅዱስ በንግግር አንድ ናቸው ይላል። ይሄ ማለት ቀጥታ ወደነ ሄቨን ኦንሊ ጂሰስ ይሆናል ማለት ነው። አብም ከሰማይ የሚናገረው፣ ወልድም ከምድር የሚናገረው፣ መንፈስ ቅዱስ የሚናገሩት በንግግር አንድ ነው ወደሚል ስለሚሄድ ማለት ነው። አዎ እኮ አሁን ያልክ ያለው ቅድም እኔ የተናገርኩትን ነው። ኦኬ ቀጥል። እሺ አንድ ጊዜ ይሄንን ላስቀምጥና ቅድም የሰነኩነት ስለኩነት ሀረዌ መምህር ነህ። ኦኬ ስለኩነት አይ በቃ እንግዲህ ሌላ ሰው በመሀል ከገባ እኔ ልውጣ በቃ ጋይስ። አበላሽ በመሬት እየተረጥክ ነው እንዳትሮጥ። ጉዳይ ዲያ ዛሬ እንዳትሮጥ። ዛሬ እንደውና ጥያቄ ያላችሁ ሰዎች እኔ ጋር ጉዳይ ዲያ ቆይ አንዴ ልጠይቃ። ይኸውልህ ኩነት ማለት ነፍስ። ቆይ አንዴ ይኸውልህ በኩነት ውስጥ አሁን ለምሳሌ በኩነት ውስጥ የተገለጠች አንድ ነፍስ አለች አይደል? አንዲት ነፍስ ስትሆን ያቺን ነፍሳት በሶስት ባህሪያት ገለጻትና አብራራለን እስቲ ምን ምንድን ናቸው? አንዲት ነፍስ ነው። አልገባኝም ጥያቄ። እሺ ኩነት ማለት ምን ማለት ነው? አንድ ነፍስ አለ እንዴ በኩነት ውስጥ? ቆይ በኩነት ውስጥ አንድ ነፍስ አለ እንዴ? ቆይ እንዴ ይኸውልህ ኩነት ማለት ምን ማለት ነው? ቀድመህ እሱ መልስልኝ አንተ። አብራራው አንተ። አንድ ነፍስ ማለት አንድ አዳምጠኝ። እሺ ኩነት ማለት ሁኔታ ወይንም መሆን ማለት ነው። ትርጉሙ ያ ሲሆን ኩነት ማለት ሁኔታ ወይንም መሆን ነው። ይሄን በሰው ነፍስ ሆነ አብራራው ያልኩኝ የስሙ እኮ እየነገርኩ ነው። ስለ ኩነት እያወራለሁ። ይሄም በሰው ነፍስ ምሳሌ ይገለጻል። ኩነት በሰው ነፍስ ምሳሌ የምትገለጽ ሶ በነፍስ የምትገለጽ ከሆነች ወይንም ነፍስ ነፍስ አንዲት ስትሆን በዛ ኩነት ውስጥ ነፍስ በሶስት ባህሪያት ትገለጻለች። እነዛ ሶስቱ ባህሪያት ምንድናቸው? አይ ዶንት አንደርስታንድ። እኔ ምንም አልገባኝም ጥያቄ። እሺ ኩነትን አብራራው። ምንድነው ያልኩት? ኩነት በእርግጥ በነፍስ ብቻ አይደለም። በስጋ አንድ ሰው ልብ አለው፣ ቃል አለው፣ እስትንፋስ አለው። ወር ነፍስ የምትለው እስትንፋስ ማለት ነው። አንድ ሰው ቃል እንትን አለው፣ ልብ አለው፣ ቃል አለው። በስጋ ነው የሚገለጸው? ቆይ አንዴ ብሮ፣ አንድ ሰው ኩነት በስጋ ነው የሚገለጸው? ላስረዳ እኮ ነው። ኩነት የሚባለው አው በእርግጥ ሆነ የሚለው ኩነት ሆነ ማለት ነው። ኦኬ አሁን ቃሉ ፍቺ እያንዳንዱን እንትን ማለት ይችላል። እኔ እሱ ላይ ችግር የለብኝም። ኩነት በስጋ ነው ብለሃል። ቀጥል ሂድሽ እየሰማህ። አይ እኔ ስለ ስጋ አላወራሁም። ኩነት ምንድነው? ኤግዛምፕሉ ከምን ጋር የተያዘ ነው ሲባል አንድ ፐርሰን የሆነ ሰው የሚባለው ልብ ከሌለው ሰው አይሆንም። ኦልሬዲ ይሞታል፣ ህይወት አይኖረውም። ልብ ያስፈልገዋል፣ እስትንፋስ ያስፈልገዋል፣ ለመኖር ህይወት ያስፈልገዋል ማለት ነው። እስትንፋስ ከሌለው ደግሞ ቃል አይኖረውም። ስለዚህ ልብ፣ ቃልና እስትንፋስ የአንድ ሰው መሰረታዊ እንትን ነው፣ አስፈላጊ የሆኑ ነገሮች ናቸው። የስላሴ መዝሙር መጥቷል። መምህር እኛ እንትን አድርግና ኩነትን በደንብ አውቀዋለሁ ብሏል መዝሙርዬና
እኛ ማለት የገባን ነገር አለ ግን ከመምራና ማለት ነው ሚኪዬ ክርስቲያን በብዛት መጽሐፍ ቅዱስ ላይ ብዙ ቦታ ላይ ስለጠየቀ እስኪ ቁርአን ላይ ደግሞ ይጠየቅ ዛሬ። አይ ቆይ ቁርአን ላይ ካልነው ይወጣልና ማድረግ የምንችለው ነገር ሃይማኖታችንን ዲፌንድ ማድረግ ስለሆነ ይሄው መምህራችንም መጥቷል። ብዙ ቦታ ላይ ተጠይቀዋል። ከፎይ ጋር አውርተዋል፣ ከሌሎች ሰዎች ጋር አውርተዋል። ቁርአንንም መጽሐፍ ቅዱስንም አውቃለሁ ብሎ የሄደ ሰው ስለሆነ እስኪ አንዲት የቁርአን አያ እንኳን ማብራራት ይችላል ወይ የሚለው ብሎ መልካም አንዴ መድረኩን እንዳይሮጥ ፕሊስ እንዳይሮጥ ተውት። እኔ ሰበብ እንዳትሰድብ በጣም ይቅርታ ሪፖርተር ከዲያቆን ጋር ያወሩሽ ምክንያቱም ከዲያቆን ጋር ቢያወሩ ይሻላል። በሌለን የፈታውና ከዲያቆን ጋር ያወሩ ያስተምሪህ እስልምና ልሰድብ ነው እንዴ? እኔ ፊት ጉዳይ ዴ አንዴ ዝም በልና ከዲያቆን ጋር ብቻ ታወራለህ። ከዲያቆን ጋር ብቻ ታወራለህ። ከዛ ዛሬ ተሸነፈ ከሄድክ ድጋሚ ስለ ክርስቲያን አታወራም። ቤት ከፍተህ እኔ ስላሴን አውቃለሁ ስትል ነበር ትናንትና። ስላሴን እንደኔ የሚያውቅ ክርስቲያን የለም። እኔ እየሰማሁህ ነበር ላይቭ ላይ ስላሴን እንደኔ የሚያውቅ ክርስቲያን የለም ብለካል። ሁሌም ገብተህ የምታወራው ስለ ቤተ ክርስቲያን ብቻ ስለሆነ ነው እንጂ ማንም አቴንሽን ሰጥቶ ሆራንት የተለየ ሆነ ምናምን አይደለም። ጀስት አንተ አንድ ሰው ነህ። ማንም ክርስቲያን ሊሆን ይችላል፣ ሙስሊም ሊሆን ይችላል፣ አይመለከተንም። ግን አንተ ብዙ ጊዜ ቤት ከፍተህ ስለ ክርስትና ብቻ የሌለንን ትምህርት ስለምታስተምር ደቀ መዛሙርቶችህ ደግሞ ስለሚያምኑ ነው። አሁን ትኩረት ሰጥቶህ እንዳይመስልህ፣ ልብህ እንዳያብጥ ከዲያቆን ጋር ብቻ ተወያይ እና እንዳትሮጥ ፕሊዝ ነው። አንድ ማስጠንቀቂያ የምሰጠው ጉድ አይዲያን ማሳቀቅ ማዋረድና አያቅም ማስባል ሳይሆን ጉድ አይዲያን በፍቅር ወደ ቤቱ የመመለስ አላማ ይዘን ነው እየተንቀሳቀስን ያለ ነው። የገባው መመለስም ይችላል አይመለስ ከፈለገ። ግን እኔ የምፈልገው ስለ ቤተ ክርስቲያን አያውራ፣ የማያውቀው ስለ ቤተ ክርስቲያን ገብቶ ቤቱ አይቀላቅል። በቃ ስለ ቤተ ክርስቲያን ሁሌ የሚያወራው ገብቶ ከሆነ ከዲያቆን ጋር አውራ። ገብቶ ከወጣ ከዲያቆን ጋር አውራ። ከዛ በኋላ አስተምረን እንጂ ሳይገባ ወጥተህ ስለ ቤተ ክርስቲያናችን ቤትህ ላይ እዛ እንድታወራ አንፈልግም። እኔ በግሌ ደስ አይለኝም። ቆይ ማኪ አንድ ጊዜ እኔ ማለት እኛ ከጉድ አይዲያ ጋር ምንም አይነት ጥላቻ የለብንም። የመረጠውን መምረጥ መብቱ ነው። ግን እኛ አላማችን ጉድ አይዲያን ወደ ቤቱ የመመለስና ለሱም ደግሞ በተቻለን መጠን ፍቅር መስጠት። ለዚህም ደግሞ በጣም ራሱን ጉድ አይዲያ የሚመሰክርለት መዝሙር አይዲያ ዲያቆን መጥቷል። በጣም እንደሚወደው አውቃለሁ መዝሙርን እና ስለ እስልምና አንጠይቀውም። ግን በክርስትና ላይ የክርስትናውን የስላሴ አስተምሮ በደንብ እንዲረዳው የተሳሳተበትም ነገር ካለ እንዲያስተካክል ነው። ዲያቆንዬ እንኳን ደህና መጣ። እሺ እንኳን ደህና ቆያችሁኝ። ሰላም ይሁንላችሁ። የክርስቶስ ሰላም ከኔም ከናንተ ጋር ይሁን። ወንድማችን ጉድ አይዲያ ወይ መሐመድ ድጋሚ ስላገኘው ደስ ብሎኛል። ባለፈው ያው አልተመቻቸም ለማውራት እኔ ስገባ አልተመቸም ወጣህ አንተ እና እንደዚህ ረጋ ብሎ ማውራት ከተቻለ በጣም አሪፍ ነው። ብዙ ሰው ያተርፍበታል፣ እኛም እናተርፍበታለን ብዬ አምናለሁ። አለ አይደለ? እሺ ሰላም አለይኩም ሙስሊም ወንድሞቼ ከታች ያላችሁ አይ ቲንክ አለሁኝ። ስሜ መሐመድ ይባላል። ስትጠሩኝ መሐመድ ብላችሁ ነው የምትጠሩኝ። የፈለጋችሁትን ጥያቄ መጠየቅ ትችላላችሁ፣ ችግር የለውም። እሺ መሐመድ ብያለሁ እኮ ነኝ። አረ ነው ድጋሚ ልበልልህ ፈልገህ ነው? አይ ችግር የለውም። ይቀጥሉ ዲያቆን መሐመድ ካሉ ይበቃል። ችግር የለውም። እኔ ብዙ ስለምሰማ እና ደግሞ ሰው ደግሞ እውነት ነው በቃ ሙስሊም ከሆነ ሙስሊም መገለጫውን መሆን ያለበት። ስለዚህ መሐመድ የሚለው ስምህ ከሆነ መሐመድ ነው ስምህ ሰው። እሺ መሐመድ ኢየሱስ ክርስቶስ አብ በእኔ አለ እኔ በአብ አለው አብ በእኔ እንደሚኖር እኔ በአብ እንደምኖር አታውቁምን ሲል ማለት ነው። ምን አገባኝ እኔ መሐመድ አይደለ እንዴ? አይደል አውቀህ ክርስትናውን ታውቃለህ ስላልክ አንዴ የባይብል አማኝ አይደለሁም እኔ። ስለዚህ ቁርአን ልጠይቅህ። የቁርአን አማኝ ነኝ። በእርግጥ አይመለከትማ ደግሞ ስለ ቁርአን መጠየቅ።
እንዴ እስካሁን አውቃለሁ ያክ ስታወራ አልነበር እንዴ? አልገባኝም። ስለሄድክበትም እምነት ማውራት አትፈልግም? መመስከር አትፈልግም? አይ አጠያየቅህ የሆነ መጽሐፍ ቅዱስ ጥቅስ አንስተህ ምን ማለት ነው ብለህ እኔን መጠየቅ አትችልም። ለምን መሰለ? መጽሐፍ ቅዱስ አይ ቲንክ ማብራሪያ አለው፣ ኮሜንታሪዎች አሉት። ሶ ጉድ አይዲያ ባይብልን ተነስቶ እኔ ዝም ብዬ መተርጎም አልፈልግም። እኔ እናንተ እንግዲህ ጉድ አይዲያ ስለ ሽንኩርት ስለ በርበሬ አናውራም። ምክንያቱም እኔ እናንተን የሚያገናኘን ወይ ቁርአን ነው ወይ ክርስትናው መጽሐፍ ቅዱስ ነው። ስለዚህ ልጠይቅህ የምችለው እሱን ነው እንጂ ስለ በርበሬ፣ ስለ ሽሮ፣ ስለ መኪና፣ ስለ መልክ አልጠይቅም፣ ስለ ልብስ አልጠይቅም። አዎ አይ የተነሳው አንዴ ይቅርታና ከመጋቴ በፊት ስለ ስላሴ እያስተማርክ ነበር፣ ስለ ህልውና እያስተማርክ ነበር። ህላዌ የሚለውን እየተናገርክ ሰምቻለሁ። ህሉ ማለት ነው፣ ኩነት ማለት ነው። ኦንቶሎጂስትንም ሰምቻለሁ። ስለዚህ ያንን ህላዌውን ትምህርት አውቃለሁ ስላልክ እንደውም እኔ ያስተማርኳችሁ ስትልም ስለሰማው፣ ስለዚህ እስቲ እሱንም ያስተማርከንን ወይ ማስተማሪያችሁን እኔን ስላልክ ስታስተምር የነበረውን ድገምልን ስልህ እኔ ምን አገባኝ ካልክ ወይ መልስ የለህም ወይ ደግሞ ለመመለስ ፈቃደኛ አይደለህም ወይ ደግሞ አስተማሪያችሁን ይስተ የነበረው ነገር ውሸት ይሆንብሃል። ቃሉን መልስልኝ። ከመጽሐፍ ቅዱስ የጠየቅኩ እኔ በክርስቶስ እኔ በአብ እንዳለው አብን በእኔ እንዳለ አታውቁምን ሲል ህላዌ ነው፣ ስለ ህሉና ነው የምናወራው። ምን ማለት ነው? ፍታልኝ። ኦኬ በመጀመሪያ ስለ ባይብል ጥቅስ አምጥተህ ዳይሬክትሊ ከመጠየቅ በፊት እነሱ ጉድ አይዲያ ምንም ክርስትና ላይ አታውቅም፣ ስላሴንም አታውቅም፣ ዝም ብለን የወጣኸው የሚል ሚኪ አነሳ ጥያቄ። ከዛ ማኪ ደግሞ አረ ስላሴንማ ቤቱ ከፍቶ አውቃለሁ፣ እኔ በደንብ ገብቶኛል፣ ስላሴ አስተምሮ አውቄ ነው የወጣሁት ሲል ነበረ ብላ አነሳች። ከዛ በኋላ ከታች ላዌ የሚባለው ደግሞ ኖ ኖ ኖ ኖ ኖ አያውቅም ከነጭራሹ ጉድ አይዲያ እኔ 1 ዓመት ሆኖኛል ካወቅኩት። ስለዚህ ከነጭራሹ የሚያውቀው ነገር የለም፣ ዝም ብሎ እዚህ ቲክቶክ ላይ ሄዶ ወደ እስልምናው የገባው እንጂ ምንም ነገር አያውቅም አለ። ከዛ ሚኪ ቀበል አደረገና እስቲ የምታውቅ ከሆነ ስላሴን እና ወይ ኩነትን ኦኬ በቃ ኩነትን አስረዳኝ አለ። እንደዛ ሲል እሺ በቃ አንዱ ደስ ይበል ብዬ ኩነትን የገባኝን ያህል አስረዳሁት። መጀመሪያም ተናግሬያለሁ፣ የሰዎች ዕውቀት ሊለያይ ይችላል። ማንም በቲዮሎጂ ደረጃ እንኳን በጣም ዕውቀት አላቸው የተባሉ ሰዎች ሄዳችሁ አውቀዋል ወይ ብላችሁ ብትጠይቋቸው አይ አላወቅኩም ወይም ደግሞ ገና አውቄ አልጨረስኩም ይሏቸዋል እንጂ አውቄ ጨርሻለሁ የሚል መምህር እኔ ሰምቼ አላውቅም። ካለ ንገሩኝ። ምክንያቱም ቲዮሎጂ የሚማረው ራሱ መምህር አለው። መምህር ካለው ደግሞ ከሱ የተሻለ አለ ማለት ነው። ስለዚህ መምህር ደግሞ ያስተማረው አለ። እኔ ምንድነኝ ምን አይነት ሌቭል ላይ ነኝ ስል እኔ በገባይ ልክ አውቃለሁ። በገባይ ልክ ነው ያልኩት። ከነ መዝሙር ጋር ለመወዳደር አይደለም፣ ወር ከሚኪ ጋር ወይም ከማኪ ጋር ወይም ከሌሎቻችሁ ጋር ከማናችሁም ጋር ጉድ አይዲያ የመወዳደር ሞራሉም የለውም አይፈልግምም። ደግሞ ምን መጣት ያስቆ ተመልሳለሁ ወይስ አትመልስም? በጣም አወራሽ። ያው መምህር ስለገቡ ሃንድል ያደርጋል ራሱኛ የነበረውን ሁኔታ ለመዝሙር ላስረዳው ብዬ ነው። እኔ ሰምቻችኋለሁ። ስማኛ እኔ አሁን እኔ ብዙ እንትኑ አንዴ ስማኝ። እኔ ብዙ ያጨረስኩማ አንዴ ስትለኝ እኔ ዝም ብዬ ትምህርቱ ካላወራኝ እኮ ጥቅም የለውም። ትምህርቱ ላይ እንቀጥላለን። ትምህርቱ ኖ ትምህርቱ ላይ ከመቀጠላችን በፊት ፖይንቱን ማወቅ አለብን። ለምን አንዴ ቆይ ቅርታ አልጨረስኩም። እኔ ትምህርት ላይ አውራ አይ ቲንክ የመናገር ነፃነት ያለ ትምህርቱ ላይ አውራ ፕሊዝ። አሁን ይሄ የነፃነት ስላለ የሰውንም ያንተንም የሁላችንም እድሜ መፍጀት የለብም። ትምህርቱ ላይ የምትመልስ እሱ ድራማ መውረድ ሲፈልግ እንደዚህ ነው የሚያደርገው። በቃ አንዴ አትግቢ። መውረድ ሲፈልግ እንደዚህ ነው የሚያደርገው። አረ ፕሊዝ ማኪ አትግባ አንዴ ፕሊዝ። ጉድ አይዲያ ሁለቱ ብቻ ያውሩ ፕሊዝ፣ አትግቢ ማኪዬ። በጣም ይቅርታ እንደዚህ ስላልኩሽ። ትምህርቱ ላይ ብቻ ፎከስ አድርገህ
ትምህርቱ ላይ መልስልኝ። አላቆም ትምህርቱን ምናምን ካልክ ምንም ጥቅም የለውም። እኛ ማውራት መማማር እንችላለን። ትምህርቱ ላይ ፎከስ አድርገን መመለስ ይጠይቁ። ጥያቄ ላይ ክርስቶስ ምን አለ? አብ በእኔ እንዳለ እኔ በአብ እንዳለው አታውቁም ምን አለ? ምን ማለቱ ነው? ጥያቄ ይሄ ነው። መልስልኝ ፕሊዝ። ሚዩት ላይ ነው መሰለኝ መሐመድ። ኦኬ እሺ በቃ እንግዲህ ምናልባት በመዝሙር ያሬድ እኔ እናንተ እንተዋወቃለን የተወሰነ ብዙም አላቀም ግን የተወሰነ እንተዋወቃለን። ሶ አሁን የገባበትን ቦታ ምናልባት አላወቅከውም ይሆናል አላቀም። ድንገት ፌርማታ ላይ ነው ጥልቅ ያልከው ዘለና አንዳንድ ነገሮች አመልጠውሃል። እሱ ልንገርህ ብዬ አይ ኖ አትንገረኝ በቃ ወደ ጥያቄው እንግባ የምትል ከሆነ ግን ጥያቄ ለምንድን ነው የምትጠይቀው የሚለው ይነሳል። መጀመሪያ ፐርፐዙ ምንድነው የጥያቄ ዓላማ የሚለው ነገር አትኩሮት ይጠይቃልና ባይብሉን ክፈተው። ዓላማህ ምንድነው? የምትጠይቀኝ ምክንያት ከዛ በኋላ መልስልሃለሁ። መቀጠል እንችላለን። መቼም እዚህ እንዳልኩት ቅድም ስለ ሽሮ ስለ በርበሬ ልናወራ በመሀል ግን እነ ማኪ የምትባሉ እንዳትል። አንዴ ፕሊዝ ዲስሪስፔክት አታርግ ሰው። ቀጥል። ይኸውልህ ማንንም ከዲን ጋር ብቻ ታወራለህ። እኔ አልገባም። ሶሪ ስለገባው ራሱ ይኸውልህ ማንንም ኦኬ አንዴ ሚኪ ማኪን ካላወረድካት እኔና እሱ ልናወራ አትወርድ ነው የምትወርደው። እኔ በራሱ ወርዳለሁ ችግር የለውም። እሱ ብቻ ይመልስ ይወርዳል። ማኪ እኔ ወርዳለሁ። ኖ ኦኬ አንዴ ማኪ ይኸውልህ እህቶቻችንን ዲስከስ ማድረግ ፕሊዝ አንዴ ኖ ከፈለክ አንተ ትወርዳለህ መሐመድ። ማንንም ሰው ዲስሪስፔክት የማድረግ መብት የለህም። እስልምናው እንደዛ አስተምሮ ከሆነ ጥሩ፣ የእስልምናው ሱና ይሄን እያስተማረ ከሆነ ጥሩ። ማንንም ዲስሪስፔክት አንተም ልትደረግ አይገባም፣ ማንንም አንተም ልታደርግ አይገባም። አንተ ማነህ? ማናችንም ማንም አይደለም። ሰው ዲግሬድ እያደረገ እናወራ ማን ነው ዲስሪስፔክት ያደረገው? መዝሙር ያሬድ አርጋለሁ። አሁን ዲስሪስፔክት ያደረገው ረጂ ምናምን አይባልም። ሰው ምንም እንደዛ አይባልም። አቺው ረጂ አላልኩም። ረዳት በቃ ሚውታ ጋር ትቀመጣለች፣ አትወርድም። ስለዚህ በጨዋነት እናውራ። ኦኬ እሺ ጥያቄ ምንድነው? እሺ ጥያቄ ላይ ብቻ ትመክረው ፎከስ የገባንበትም ዓላማ እሱ ነው። ስለዚህ ኢየሱስ ክርስቶስ እኔ በአብ እንዳለው አብን በእኔ እንዳለ አታውቁምን ሲል እየነዳው ነው። ክፈተው ባይብሉን ክፈተው ወይ አንዳችሁ ክፈቱልኝ። በቃ መክፈት ስትችል መጠጠይቅ እኔ ከፍታለሁ። ዲያቆን አለው ያው ሊከፍት ተገኘ። ሰበብማ መስጠት የለብንም ዛሬ ኖ አይ የሰበብ ጉዳይ ሳይሆን ምንም ትቢት ካለ እኮ ጥቅም የለውም። ባይዘወይ እሱ ሰበብን አኖራ አይደለም ፖይንት። ሰዎች ሃምብል ሆኖ ሊያወሩ ይገባል። ስለዚህ ተወጣጥሮ ምንም የሚጠቅም ነገር የለውም። ትቢውነስ ፍሬም አይገኝም በመወጣጠር ውስጥ። በጣም በስርዓቱ በጣም አክብረን ነው የምናወራ። በዛ ሴንስ ማውራት ከቻልክ ሌትስ ጎ እናውራ። አይ እኔ ትቢቴ መወጣጠሬ ምናምን ይጠቅመኛል ካልክ ጎ ሄድ። ግን እዚህ እንደዚህ ሆነ አትቀጥል። በጣም ይቅርታ፣ ሰላማችሁ ይብዛ። በመጀመሪያ ደረጃ ከዚህ ሰው ጋር ስትቀጥሉ እስከ መጨረሻው እንደሚቀጥል ቃል ገብቶ ነው መቀጠል ያለበት። ይገባና እንቦጫረቅና ይወርዳል። በቀደም እንደዛው አድርጎ ስለወረደ ማለት ነው። ስለዚህ ከተወያየ እስከ መጨረሻው ድረስ ሐሳብ ተሰጥቶ እስኪሰነባበት ድረስ መጨረስ አለበት እንጂ የራሱን ሐሳብ አስቀምጦ ከወረደ ካሁኑ መውረድ ይችላል። ጥያቄም ከሆነ ውይይትም ከሆነ እስከ መጨረሻው መቀመጥ አለበት። በቀደም ካኬ ጋርም እያወራ ለፈለፈና ወረደ ማለት ነው። ልብ ተወጣጥሩም ደግሞ አንተን የምናስተናግድበትም ግዴታም የለብንም በመጀመሪያ ደረጃ። ሲቀጥልም ደግሞ ሐሳብን ሳታስጨርስ የመውረድ መብት የለህም። እንደዛ ካልክ አለመጀመር መብት ነው፣ መውረድ ትችላለህ። ወንድማችን ጉዳይ ዲያ ይሄን ለማለት ነው። ዲያቆን አስጀምሮ ስለሚወርድ ማለት ነው። ሐሳብ ሳይጨርስ ሐሳቡ ሲከሽፍበት ቶሎ ብሎ ይወርዳል። ይሄ ጸባይ ስላለበት በመጀመሪያ እንደሚቀጥል ተስማምቶ ይቀጥል። ውይይትም ከሆነ ያ ቴንኪው ማማዬ። ሲቀጥል ደግሞ መሐመድ በሉኝ ብለሃል። የትኛውን መሐመድ እንደምንለበት ነገርን ደስ ይለናል። ሱናና ቢዳውድ 30:80 ላይ ቅማላሙን ነው ወይስ ሱናና ቢዳውድ 67 ላይ በገማዋን እነዚህ ልጆችን ዘረው መዝሙር ያሬድ ይቅርታ መሐመድ ዴቭ አሁን ያልከው ትክክል አይደለም። ወደ ውይይቱ ላይ ብቻ እናተኩር፣ ትምህርቱ ላይ እናተኩር። የተሻለ ነገር የሚገኘው
መዝሙር ያሬድ አይ ስነ ምግባር ይኸውልህ ስነ ምግባር አስተምራቸው ልጆችን ማማዬም ገብታ የተናገረች ንግግር ስነ ምግባር ምንም አልተናገርኩም። እኔ ሐሳብ ሳታስጨርስ ትወርዳለህ ነው ያልኩት። ማማዬ ያለችውን 100% ነው የምደግፈው። ይሄው በሙሉ ሊሰድቡኛል የምትላቸው ልጆች በሙሉ አወርደናል። መምህራኖች ብቻ ናቸው ያሉት በጨዋነት እንትን የሚሉ ያው እኔም መውረድ ስለማልችል ነው። ሁለታችሁ ብቻ ናቸው ያላችሁት። ቀጥሉ። መልካም እሺ። አለ አይደል መሐመድ? ኦኬ ዮሐንስ ወንጌል ላይ እየነዳው ሰው ነው ቱ ቢሆንስ ያው መንገድ ላይ ነኝና ለዛ ነው መጽሐፍ ቅዱስ የሚያወጣልኝ ሰው ብታዘጋጅልኝ ደስ ይለኛል። አንድ ሰው ምንም ሳያወራ መጽሐፍ ቅዱስ መክፈት የሚችል ካለ ሰው ለዛ ነው አንድ ሰው መጽሐፍ ቅዱስ መክፈት የሚችል ጥሩ ስክሪን ያለው ሰው አይ ቲንክ ኮንስታንቲኖስ ነበር መሰለኝ። እሺ ተመልሶ ይግባና ምንም ብዙ ደቂቃ ማንፈጅ ችግር የለውም። ያው እንደዘጋም አይ ሌላ ማንን ላስገባለህ? ራሱ ኮንስታንቲኖስ ይግባና መጽሐፍ ቅዱስ ይክፈት። ኖ ሐሰንን አስገባው። ሐሰን አይገባም። ሐሰንን አስገባው። ኮንስታንቲኖስ ስለምንና ብቻ ነው የምናወራው፣ ስለ እስልምና እናወራ። መጽሐፍ ቅዱስ ብቻ ነው የሚወጣው። ገባኝ። ለኔ ባይብል መጽሐፍ አስገባለሁ። ሐሰንን አበባ ይላክና አስገባለሁ። አንዴ ሚካኤልዬ ሐሰንን አስገባው። ሐሰን አንዴ ስማኝ። እንዲሁም ቆይ ማንንም አይግባ። እንዲሁም ቆይ እኔ ፓርክ ላድርግና በሌላ ስልክ እከፍትልሃለሁ። ኖ አይ በቃ እኔ እከፍትልሃለሁ። መጽሐፍ ቅዱስ አለ መክፈት የፈለከው ኮንስታንቲኖስ ውስጥ አለት እኔ እከፍትለታለሁ። እሺ ዲያቆን እሺ ሰጣችሁ ዛሬ መንፈስ ቅዱስ እየተናገረህ ነው። ይሄ ሁሉ ሰበብ አርገንልህ ከወጣ እኔ ሁለተኛ ዲስሪስፔክት ነው ማድረግህ፣ አላከብርህም። ሁሉ እኔ አንተን ለማሸማቀቅ አይደለም ዳይዲያ፣ አንተን ለማዋረድ አይደለም፣ አንተን ለማሳጣት አይደለም። በምታውቀው ነገር የምታውቀውን ብቻ መልስ። ይሄ የኛ እምነት አይደለም እያለ ዲያቆን ያብራራልሃል፣ የሚጠይቅሃል፣ ትመልሳለህ። ይሄ የኛ እምነት አይደለም፣ የኛ እምነት እንደዚህ ነው ይልሃል። በቃ ይሄ ነው እንጂ አንተን የማዋረድ አንተን የማሳጣት ነገር አይደለም። ቀጥሉ። ኦኬ እሺ አንዴ ፓርክ ላይ እሺ ልክፈትልህ። የዮሐንስ ወንጌል ላይ 10 ላይ ልክፈትልህ። 14 10ም አለ ነገሩ። እሺ አንዴ ትልቁ ላይ ልሁን። ኦኬ እሺ አንዴ አምሃሪክ ባይብል እሺ ዮሐንስ ወንጌል ምዕራፍ 14 እሺ እንዳለ ኢየሱስ ክርስቶስ እሺ ያው ቁጥር 11 ላይ እኔ በአብ እንዳለው አብም በእኔ እንዳለ እመኑኝ። እኔ በአብ እንዳለው አብም በእኔ እንዳለ አታምንምን? እኔ በአብ እንዳለው አብም በእኔ እንዳለ እመኑኝ ይላል። ምን ማለት ነው? ያው አብ እንግዲህ ኢየሱስ ክርስቶስ ይሄን የተናገረው የዮሐንስ ወንጌል ስንት ነው? ምዕራፍ 10 ከቁጥር ስንት ነው? ምዕራፍ 14 ቁጥር 11 ላይ ያለለ ከቁጥር 10 ላይ ማለት ነው 14 ላይ ያለው ነው። ያ እንግዲህ ዮሐንስ ይሄንን የጻፈው የዮሐንስ ወንጌል ምዕራፍ 14 ቁጥር 9 10 ላይ ያለው እንግዲህ ኢየሱስ ሙታን ያስነሳ ነበረ፣ ድውያንን ይፈውስ ነበር፣ ተአምራቶችን ያደርግ ነበር። በዚህ ምክንያት ተቃውሞውት ስለነበረ
ኢየሱስ አብ በእኔ እንዳለ አብም እኔም በአብ እንዳለው ህልው እንደሆንን እመኑ አላቸው። እሺ እንደዛ አይደለም። አላነበብከውም ክፍሉን ሜቢ መሐመድ ያው ምን እንደሚል ልባችሁ አይታወክ በእግዚአብሔር እመኑ በእኔም ደግሞ እመኑ ብሎ ለሐዋርያቱ እየነገረ ነው። በአባቴ ቤት ብዙ መኖሪያ አለ፣ እንዲህስ ባይሆን ባልኳችሁ ስፍራ ባዘጋጅላችሁ እንሄዳለሁ አለ። ለሐዋርያቱ ነው እየነገራችሁ ያለው። እሺ ከዛ በኋላ ፊልጶስ አብን አሳየንና ይበቃናል አለው። ከዛ ጌታ ምን አለው? አንተ ፊልጶስ ይህን ያህል ዘመን ካንተ ጋር ስኖር አታውቀኝምን? እኔን ያየ አብን አያልና እኔ በአብ እንዳለው አብን በእኔ እንዳለ አታውቁምን አለ። ስለዚህ ጥያቄው እሱ ነው። አሁን አብን አሳየንና ይበቃናል ሲለው ምን አለው ጌታ? እኔን ያየ አብን አይቷል አለና አብ በእኔ ያለ እኔም በአብ አለው። ምክንያቱም ከላይ ምን ስላለ በእኔ እመኑ በአባቴም እመኑ ስላለ ማለት ነው። ስለዚህ እኔ በአብ አለው አብን በእኔ ያለ ብሎ ከማመን ጋር ያገናኘው ምንድነው? እሱ መልስልኝ። ያ እንግዲህ ዮሐንስ ወንጌል ላይ ያለው ክፍል እንግዲህ ኢየሱስ ያው አብ በእኔ እንዳለ እኔ በአብ እንዳለው እመኑ ሲል ኢየሱስ ከሚሰራው አንጻር ከራሱ እንደማይሰራ ለማሳየትና ታምራቶችን እንደሚያደርግ ለማሳየት ነው። ግን አሁን እስቲ ምን ለማለት ነው? አብ እንግዲህ ኢየሱስ ውስጥ አለ ማለት ነው ወይስ ምን ለማለት ነው? አይደለም አንተ እንዳንተ ክፍል አይ ጥያቄው ልንገር ብዬ ነው። ምን ለማለት ነው አትበለኝ። ምክንያቱም እኔ ማለት ነው ብዬ አልፈታውልህም። ለአንተ አይደለም ለራሴ ነው ጥያቄውን ያቀረብኩት፣ ለአንተ አይደለም። እኔ መልስ ነው የምፈልገው። ጥያቄውን ሰኔ የፈለኩት ካንተ መልስ ለመመለስ ራሴን እንደ ጥያቄ አድርጌ ራሴን ጠይቄ መልሱን ልሰጥ ነው። ምንድነው? ኦኬ አንድ አዳምጠኝ። ምን እያለ ነው ኢየሱስ? አብ በእኔ እንዳለ እኔ በአብ እንዳለው ሲል አብ ኢየሱስ ነው ማለት ነው ወይስ ኢየሱስ አብ ነው ማለት ነው? እንደዛ ከተባለ ወን ጂሰስ ልትሆን ነው ማለት ነው። መልስን ስጠኝ ፕሊዝ። ስለዚህ እንኳን አንዴ እየመለስኩልህ እኮ አልመለስክልኝም። ምክንያቱም ምንድነው ያረከው? ስማኝ ራሴን ልጠይቅ ነው ለመርሱ አልከና መልሰህ እኔውኑ ኦን ጂሰስ ብለህ ፈረሽክ። ይሄ ደግሞ በጣም ትክክል ያልሆነ አካሄድ ነው። እኔም አንተም የበሰልን ሰዎች ነን ብዬ አምናለሁ። ስለዚህ ጥያቄው አሁንም እደግምልሃለሁ። በእኔ እመኑ በአባቴም እመኑ። ወደ አባቴ እሄዳለሁ፣ በዛ በሚሄድበትም ብዙ መኖሪያ ያለ አዘጋጅላችኋለሁ፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁ። በእኔ እመኑ በአባቴ እመኑ ካለ በኋላ ፊልጶስ አብን አሳየናለሁ። ጌታ ምን አለው? ከእናንተ ጋር ስኖር ይዘም አታውቁምን? እኔን ያየ አብን አይቷልና። ቀጥሎ ምን አለ? እኔ በአብ እንዳለው አብን በእኔ እንዳለ አታምኑምን አለ። ጥያቄ እኔ በአብ አለው አብን በእኔ ያለ የሚለውን ለፊልጶስ አብን አሳየን ከሚለው ጋር እኔን ያየ አብን አንድ አየ ብሎ ከዛ ደግሞ በእኔ እመኑ በአባቴ እመኑ ካለ በኋላ ነው በእኔ አብ አለ እኔም በአብ አለው ያለው። አሁን እሱ መልስልኝ ፕሊዝ። እንግዲህ ፊልጶስ ከምን አንጻር ነው ይህን ጥያቄ ጠየቀው የሚለው መጀመሪያ ማወቁ አስፈላጊ ይመስለኛል። ይህንን ካወክ በኋላ ቀጥሎ ኢየሱስ ምን ብሎት ነው ኢየሱስ ይህንን መልስ የመለሰው የሚለውን ደግሞ ማወቅ ያስፈልጋል። ከዛ ኢየሱስ የመለሰው መልስስ ደግሞ ምንን ያመለክታል የሚለውን ሶስት ነገሮችን ማወቅ ያስፈልጋል። እንግዲህ ኢየሱስ ይህን የተናገረው ለምንድን ነው ሲባል ከላይ መጀመር አለብን። ልባችሁ አይታወክ በእግዚአብሔር እመኑ በእኔ ደግሞ እመኑ፣ በአባቴ ቤት ብዙ መኖሪያ ቤት አለ። ይሄ ቃል ቁጥር 1 ላይ ኢየሱስ ሲናገረው ነበር። ልባችሁ አይታወክ። ቆይ አንዴ አይዲያውን ታገኘዋለህ ብዬ ነው። እስቲ እየፈታው ከላይ ጀምሮ እየፈታው ሂድ። ይሄው እየፈታውልህ ነው ከላይ ጀምሬ እያነበብኩ። ምክንያቱም በአባቴ ቤት ብዙ መኖሪያ አለ ሲል ምን ማለት ነው? ስፍራ ደግሞ ማዘጋጅላችሁ እኔ ነኝ እያለ ነው። ምን ማለት ነው? እሱ ቆይ አንዴ እሱ አይደለም የቶፒካችን አርዕስ እሱ አይደለም። የቶፒካችን አርዕስ የሆነበትን ምክንያት ምክንያቱም ከላይ ጀምሮ እንፍታው ስላለ አንዴ እኔ ለመልሱ ወደ ላይ መሄድ አለብኝ። ስለ ቦታው አይመለከተኝም። ምን ቦታ ላይ ነው? ምንድነው ቦታው? ቤቱ ምንድነው የተባለው ምናምን የሚለው እሱ አይደለም ፖይንታችን። ይቅርታ አሁን ላስቆም ነው መሐመድ መሰለህ። ቅድም ምን አልክ? ሁለት ነገር እየተናገርክ ነው። ሁለት ምላስ እየሆንክ ነው ማለት መሰለህ። ልንገርህ፣ ቅድም ምን አልክ? ታሪኩን ማወቅ አለብን፣ ዳራውን ማወቅ አለብን፣ ለምን ተባለ፣ ምን ተጠይቆ ነበር የሚለው ማወቅ አለብን አላልክም?
ብላል አይደል? አሁን ደግሞ መልሰህ ማወቅ አያስፈልገኝም ትላለህ። ስለዚህ እሱ አላልኩም። ኦኬ አንዴ ከላይ ጀምረን ገር እስቲ አንተ እንደምትወደው ልተርጉምልሽ። እኔ እንደምወደው ሰው ልባችሁ አይታወክ። አንዴ ቆይ፣ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔ ደግሞ እመኑ አለ። ሶ ምን ማለት ነው ይሄ? እግዚአብሔር ያለው ማንን ነው? አብን ነው ወይስ ራሱንም ጭምር ነው? ይሄንን እንግዲህ እኔ አላምንበትም። ስለማላምንበት አንተ እንደፈለግ ተርጉሙ። እየፈታልኝ ከላይ ልትጀምር ስላልክ ፕሊዝ ጉድ አይዲያ ቃቃ ጨዋታ እናርገው ፕሊዝ። እኔ አሁንም ደግሜ ልለምን ያንተም የኔም ጊዜ አይባክን። መንገድ አቁሜ ሌላ ቦታ እሺ፣ ምንድነው? እኔ እኮ ጥያቄ አልገባኝም። ምንድነው ጥያቄ? በጣም ጥሩ። ካላወቅ አላውቀውም በለኝና ልተውክ። እንደሚያክሰው ሆነ ጥያቄ ምንድነው? እዚህ ላይ ቁጥር 1 ላይ ያለ ጥያቄ ምንድነው? ኦኬ ቁጥር 1 ላይ የርኩት አንተ ስላልክ ነው እንጂ እኔ ታች ነበር ያለሁት። አንተ ምን አልክ? እኔ ለራሴ ነው የጠቀስኩት እኮ ለአንተ አይደለም። አንዴ ስማኝ ጉዳይዲያ፣ ከላይ ጀምሮ ዳራውን መነሻውን ጥያቄው ምን እንደነበረ ማወቅ አለብን አልክ አይደል? በጣም ጥሩ። ስለዚህ ከላይ ጀመር፣ ከቁጥር 1 ጀመርክ። ከቁጥር 1 ከጀመርክ እየፈታው ሂድ። ለምን ያ ነገር ምን ተጠይቆ ጌታ ክርስቶስ ይህን እንደመለሰ እየፈታው ሂድ። ከቁጥር 1 ጀምሮ እየፈታው ሂድ። እሱን ይኸውልህ እኔ ከላይ ጀምሮ ከ1 ጀምሮ የማንበብ ፍላጎት ያመጣሁት እኔ ነኝ፣ አንተ አይደለም። እኔ ወደ ላይ ወጣሁት ለምንድን ነው? በእኔ መኑ በአብ በእኔ ውስጥ አለ፣ እኔ በአብ እንዳለው አብን በእኔ እንዳለ የሚለውን ለማስረዳት ወደ ላይ የፊልጶስን ከማየታችን በፊት ፊልጶስ የተጠራጠረበትን ነገር ከላይ ጀምሮ እንየው ብዬ ነው እኔ ወደ ላይ የወጣሁት። ልባችሁ አይታወክ የሚለው የኔ ፖይንት አይደለም። የኔ ፖይንት እዚህ ጥቅስ ላይ ወደ ላይ የወጣሁበት ምክንያት ፊልጶስን ያጠራጠረው ነገር ምንድን ነው? ፊልጶስ ያጠራጠረው ነገር የለም። ባይዘው አንተ ነህ ተጠራጠረ ብለህ ቶማስ፣ አንዴ ይቅርታ፣ ቶማስም አይደለም ይሄ። ፕሊዝ ጉዳይዲያ ተረጋጋት። ስለ ቶማስ አይደለም እዚህ ጋር የሚወራው። ኦኬ እሱ ላሳየህ፣ ቶማስ እንደሆነ ላሳየህ። ቶማስ አይደለም ይሄ ወንድም አለም። በደንብ ይኸው ክፍሉን ቁጥር 5 ላይ አንብበው እስኪ። ቁጥር 5 አንብበው አንዴ፣ ቁጥር 5 አንብበው። እሺ አንብበው። ምን ይላል? ቶማስም ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን አለው ይላል። ማን ነው? አብን አሳየን በቃና ብሎ የጠየቀው ማን ነው? ቶማስ ነው። አቤት አብን አሳየንና ይበቃናል ያለው ቶማስ ነው ወይስ ፊልጶስ ነው? ከላይ ጀምሮ ማየት አለብን እያልኩ አብን ቀልድ ነው እንዲያስከው። ከላይ ጀምሮ ይኸው ስልክ ምን ይጠቅመኛል ትለኛለህ? ኦኬ ከላይ ጀምር። አሁን ከላይ ጀምሮ ያየው ነው እኮ ከላይ ጀምሮ እየፈታች ከላይ ጊዜን እያባካክብኝና ወንድሜ አንድ ጊዜ እኔ ነኝ እኮ አይደለም ማስረዳት ያለብኝ። አንተ ነኝ እንዴት እንደማስረዳ አንተ ነህ እንደ ኦርደር የምታደርገኝ። አንተ ነኝ ኦርደር አድርገህ እኔ ጥቅሱን ሳመጣልህ ከላይ ጀምሮ ለምን ተባለ እንዴት ተባለ የሚለውን መረዳት ማወቅ አለብን አልከኝ። በጣም አሪፍ። ከላይ ጀመርን። ከላይ ጀምሮ ያለውን እያነበብክ ተርጉሞ ስለ ደግሞ የመትሮ ግዴታ ያለብኝ ትችላለህ። ይሄ ደግሞ እቃቃ ነው የሚሆነው። እየተረጎምከውና ክፍሉን በደንብ አንደርስታንድ እና ሁለታችንም ጀምር እየተረጎምከው ሂድ። በቃ እንግዲህ እኔ በጣም ይቅርታ አድርግልኝ። አንተ በፈለከው ኦርደር እኔ አልመራም። እኔ የተመቸኝን ከላይ ጀምሮ ለዚህ ሐሳብ የሚረዳኝን ፖይንቶች ማንሳት አለብኝ። ልብ ምን ማለት ነው፣ ልብ የትኛው ክፍል ነው ምናምን እያልኩ መዘርዘር አይጠበቅብኝም። እሺ ስለዚህ ወደ ላይ ሄደህ ከመነሻው ጀምሮ እንደዚህ እናድርግ። እንደውም እንዲቀለል ጥያቄ ቁጥር 10 ላይ ያለው ነው አይደለ? ቁጥር 9 ላይ ያለው ነው። እዚህ ላይ ጥያቄ ምንድን ነው? ምንድን ነው የምትፈልገው? እኔ አልገባኝም። ከላይ መጀመር ትፈልጋለህ ወይስ ከቁጥሩ መጀመር ትፈልጋለህ? አንድ ላይ የምትፈልገው? ኦኬ ከላይ ጀምሮ ላስረዳ ነበር። እዚሁ 9 ላይ ሆኜ አስረዳል። የትም ሳልሄድ ችግር የለውም። በጣም ጥሩ። አብ በእኔ አለ እኔም በአብ አለው ሲል ምን ማለቱ ነው? ኦኬ ቁጥር 9 ሙሉን አንብበው እባክህ። ቁጥር 9 ሙሉን አላነበብክ፣ መጨረሻው ነው ያወራ ያለው። አንብበህ ንገረኝ። እኔ በአብ እንዳለው የሚለው መጨረሻ ላይ ነው ያለው። አንብበህ ንገረኝ። ምክንያቱም ይነበብ ከላይ ጀምሮ ስትባል አትፈልግም። ስለዚህ ራስ አንብበህ ንገረኝ፣ እየጠበቅኩ ነው። አረ ቁጥር 9 ላይ ሙሉን አላነበብከውም ነው ያልኩህ። እሺ እኔ ላንብልህ። አንብበውና ፍታው። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? ጥያቄ ነው። ይህንን አቀረበ ኢየሱስ። እዚህ ላይ ምንድነው ጥያቄ?
ለኔ ጠየከኝ ምክንያት ምንድነው? ጥያቄ ምንድነው? አብ በእኔ እንዳለ እኔም በአብ አለው ሲል ምን ማለት ነው? ጥያቄ ከቅድም ጀምሮ የጠየቅኩኝ ነው፣ መልስልኝ። አዎ አብ ኢየሱስ አብ በሱ አለ እሱ ደግሞ በአብ ዘንድ አለው ሲል ምን ማለት ነው ሲባል ኢየሱስ የሚያደርገው ስራ የሚያደርገው ነገር ከራሱ አይደለም። የሚያደርገው ነገር እንዲያምኑ አብ በእኔ አለ ብሎ እያስረዳቸው ነው። አይደለም፣ ምክንያቱም የሚለው አብን አሳየንና ይበቃናል አለው። ስለታምር አይደለም እዚህ ጋር ፕሊዝ። ጥያቄ ነው። ለዚህ ነው ጥያቄ ነው መልሱ። ቆይ አንዴ ኢየሱስ ይህንን ክፍል እንደ ጥያቄ አድርጎት አስቀምጦታል። ቁጥር 9 ላይ መልሱ ከታች አለል ባይዘዌ እኔ መለስኩልህ መልስ እኔ መልሱን የምመልስልህ ከታች ያለው ነው። ይኸውልህ መሐመድ ስማኝ፣ ክርስቶስ ይሄን ከመናገሩ በፊት ኮንቨርሴሽን ነበረ። ምን የሚል በእኔ መኑ በአባቴ መኑ፣ እኔ ወደ አባቴ ሄዳለሁ ስፍራ ማዘጋጅላችኋለሁ፣ ስፍራ በማዘጋጅላችሁ በዛ ከኔ ጋር እንድትሆኑ መጥቼ ዳግም መጥቼ እወስዳችኋለሁ ብሎ ነገራቸው። ወደምትሄድበት ስፍራ አናቅም አሉ። ከዛ ፊልጶስ ምን አለ? እስቲ አብን አሳየን እና ይበቃናል አለ። ጌታ ምን አለው? አንተ ፊልጶስ ከናንተ ጋር ስኖር ዘመን አታቀኝምን? እኔን አየ አብን አየ አለው። ከላይ በእኔ እመኑ በአባቴም እመኑ አለና እኔን በአብ ደግሞ በእኔ አለ እኔ ደግሞ በአብ አለው አለ። አሁን እየጠየቅኩ ያለሁት ወልድ በአብ አለ ሲባል ህሉ ነው ሲባልና አብ በወልድ ህሉ ነው ሲባል ምን ማለት ነው? ኢየሱስ እንግዲህ ህሉ ነው ሲባል አብ ኢየሱስ ውስጥ አለ ኦር ደግሞ ኢየሱስ አብ ውስጥ አለ ማለት አይደለም። ኦር አብ ኢየሱስ ነው ማለትም አይደለም፣ ኢየሱስ አብ ነው ማለትም አይደለም። ታዲያ ምን ማለት ነው ሲባል ኢየሱስ የሚያደርገው ነገር ከአብ የሚያደርገውን አብ ያሳየውን ነገር እንደሚያደርግ በአብ ፈቃድ እንደሚሰራ እየተናገረ ነው ያለው። ኢየሱስ ይሄንን ነው እያሳየ ያለው እንጂ እኔ አብ ያለም አይደለም። አብም በእኔ ውስጥ አለ ሲል አብ እኔ ውስጥ ተቀምጧል ኦር እኔ ውስጥ ፊዚካሊ ገብቷልም ኦር ምንድነው የሚባለው የአብ እኔነቱ ወልድ እኔነት ውስጥ አለ ማለትም አይደለም። ሶ ምን ማለት የሚያደርገው ነገር አብ ያሳየውን ነገር ነው እንጂ የሚያደርገው ኢየሱስ ራሱ በራሱ ፍቃድ እያደረገ አይደለም የሚል ኮንሴፕት ለማሳየት ነው። እሺ ከላይ እንደሱ አይነት ኮንሰፕት እንደሌለው እንገረ ክፍል አታውቁ ማለት ነው። ለምን አታየው መልሱን? ቁጥር 10 ላይ እኮ አለ። ቁጥር 10 ከመድረሱ በፊት እኮ ቁጥር 1ም አለ። እኛ ደግሞ ክርስቲያኖች ነን፣ የሆነ ነገር ምዝዝ አድርገን የምንተረጉም አይደለም። ቁጥር 1 ያልከው ቁጥር 1 ላይ ምን ይላል መሰለህ? በአባቴ ቤት ብዙ መኖሪያ አለ፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁ፣ በእኔ እመኑ በአባቴ እመኑ ሲል ምን ማለት ነው? ይሄን ፍታ ውስጥ አዎ ኢየሱስ እንግዲህ በእኔ እመኑ በአባቴ እመኑ ሲል ተናጋሪው ኢየሱስ ነው። በሱ እንዲያምኑበት እየነገራቸው ነው። በአባቴ እመኑ ሲላቸው ደግሞ ከአባቱ ዘንድ ተልኮ የመጣ ስለሆነ በአባቱም እንዲያምኑ እየነገራቸው ነው። ስፍራ አዘጋጅላችሁ ዘንድ እሄዳለሁ ማለት ነው። አዎ ስፍራ አዘጋጅላችሁ ዘንድ እሄዳለሁ ማለት ወደ ሰማይ እሄዳለሁኝ ማለቱ ነው። በሰማይ ያለው ስፍራ ምንድነው ሲባል ላይክ ሄቨን ሊሆን ይችላል ኦር መንግስተ ሰማይ የሚባለው ሊሆን ይችላል። ስፍራ የሚያዘጋጅ ክርስቶስ ነው አይደል? ስፍራ አዘጋጅላችኋለሁ ማለት ገንብቼ ሰርቼ ምናምን አቋቁሜ ያዘጋጃለሁ ማለት አይደለም። ስፍራ አዘጋጅላችሁ በሰማይ ማለት ነው። ዋው በሰማይ ቅዱሳን ሰዎች፣ ነቢያቶች፣ ሁሉም በእግዚአብሔር ፊት ጻድቃን የሆኑ ሰዎች ስፍራቸው በሰማይ ነው። ስለዚህ ስፍራቸው አላልኩም፣ ስፍራ አዘጋጅላችሁ ነው። ስፍራ አዘጋጃለሁ ያለ ነው። ስማኝ፣ ስፍራ አዘጋጅላችኋለሁ ያለ ነው አይደል? አዎ ሰማይ ስፍራ በሰማይ ስፍራን ያዘጋጃለሁ። ስፍራ ማዘጋጀት የማን ባህሪ ነው? አዘጋጃለሁ ማለት ሰርቼ ገንብቼ አዘጋጃለሁ ማለት አይደለም። እኔ ስለመገንባት አይደለም የጠየቅኩ ፕሊዝ። ስፍራ አዘጋጃለሁ ሲል ለምሳሌ ከነቢያት እኔ ወደ ሰማይ ሄጄ ስፍራ አዘጋጃለሁ ያላለ ያለ ባይኖርም በሰማይ አንድ ጊዜ እየመለስኩልህ እኮ ነው። ያለ ባይኖርም ነው ያልከኝ። እሱ አይጠየቅኩ ነው ያለ የለም። ቆይ ይሄ ፈጣሪነትም አያሳይ ባይዘው እኔ ምንም ፈጣሪ ነው ለማለት ፈልገህ ነው? እኔ አላልኩም። ፈልገህ ነው አትበለኝ፣ መልስልኝ ቀጥታ። እኔ አላልኩትን አልክ አትበለኝ፣ ፈልገህ ነው አትበለኝ፣ ራስህን ችለህ መልስልኝ። ኦኬ ከነቢያት
እኔ ወደ ሰማይ ሄጄ ስፍራ አዘጋጀላችኋለሁ ማለት ይችላል? አይ ዶንት ይሄ ፖይንታችን አይደለም እያወራን ያለነው ስለ ኢየሱስ ነው። ይችላል ወይ ነው የጠየቁት? እዛው ክፍል ያለውን ጥያቄ ክርስቶስ ተናገረው እየጠየቁክ ነው። የሚችላል ስፍራ አዘጋጀላችኋለሁ ማለት ነው። እሱን ተወነ ጠየቁ መልስልኝ። ጥያቄው ቆይ አንዴ ጥያቄው ቆይ ስፍራ ምንድነው? ስፍራ ምንድነው? ለምሳሌ በሰማይ የዘላለም ሕይወት ይባላል ስፍራ። ምክንያቱም በሰማይ ያለ እሺ መልሱን እንድመልስልህ እድል ስጠኝሽ ጨርስና እድል ስጠኝ መልስልህ። ስፍራ ማለት የዘላለም ሕይወት ነው አልኩ አይደል? የዘላለም ሕይወት ነው ስፍራ የተባለ? አዎ። በሰማይ ሌላ ምን ስፍራ አለ ንገረኝ። ጌታ የሚያዘጋጅ አሳይስ። የዘላለም ሕይወት ብሎ የተረጎመ ቸርች ፋዘር አሳይ። ምኑ ነው የዘላለም ሕይወት የሚለውን የተረጎመ? ይሄ ክፍል የዘላለም ሕይወት እያወራ እንደሆነ ነው የፈለከው? አይደለም። ስፍራ የተባለውን የዘላለም ሕይወት ብሎ የተረጎመ የቤተ ክርስቲያን የዚህን ክፍል ትርጉም ነው የምትፈልገው አይደል? አይ እኔ ያልኩህ የዘላለም ሕይወት ብሎ ይሄንን በሰማይ ስፍራ የሚለውን የዘላለም ሕይወት ብሎ የተረጎመውን እስቲ አሳይ። ኤግዛክት ይሄን ክፍል አይደለም የምትለው? ላሳይህ። ምን ችግር አለው? አዎ ይሄንን ክፍል ይቻላል እንዴ? በጣም ምክንያቱም ምን ብሎ ነው የጀመረው መሰለ ስታየው፣ በእኔ እመኑ በአባቴ እመኑ፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁ፣ ዳግም እመጣለሁ። እንዳረሱ እንዳቆይ አንዴ ወደ ሌላ ፖይንት እንዳትሄድ። የዘላለም ሕይወት የሚለው የተረጎመልን አሳይ ነው ያልኩ። ላሳይ ነው፣ ምንም ችግር የለውም። የዘላለም ሕይወት የሚል አንተ ደግሞ ይሄ ስፍራ አዘጋጃለሁ የተባለው የዘላለም ሕይወት አይደለም የሚለውን ተዘጋጅ። እሺ አይደለም እኔ መንግስተ ሰማይ ኦር ላይክ ገነት የሚባለው ቦታ ነው እንጂ የዘላለም ሕይወት የሚባል ቦታ አይደለም። በመንግስተ ሰማይ ምንድን ነው ያለው? የዘላለም ሕይወት ብለህ ቆይ አንዴ መሐመድ ቆይ የዘላለም ሕይወት የሚል አሳይ። እኔ ተናግሬያለሁ። ሄቨን ነው ኦር ገነት ነው ብያለሁ። አንዴ በገነት ወይም በመንግስተ ሰማይ የሚገኘው ምንድን ነው? የዘላለም ሕይወት አይደለም? የዘላለም ሕይወት የሚባለው ፎሬቨር የምትኖረው ላይፍ ነው። ለዘላለም የማይቋረጠው ላይፍ። ቆይ አንዴ ይቅርታ አንዴ አራካይ እኮ ልናገራ። ጥሩ እሺ ልናገር እንጂ የዘላለም ሕይወት የሚባለው ለዘላለም የሚኖርበት ነው። በሲኦልም አለ በገነትም አለ የዘላለም ሕይወት። ጌታ የሚያዘጋጅልን ስፍራ ወይ አንዴ ክፍሉ ላይ እለቅልሃለሁ መዝሙር ያሬድ ክፍሉ ላይ ሆነ አውራ ኦኬ ክፍሉ ላይ እኮ ነኝ ያለሁት እየነገርኩ። ክፍሉ ላይ ሆነ ክርስቶስ የሚያዘጋጀው ስፍራ ምንድነው? እሱን ፍታልኝ። ኦኬ ሄቨን መንግስተ ሰማይ እንጂ የዘላለም ሕይወት የሚባል ትርጉም የለም። በመንግስተ ሰማይ ምንድነው ያለው? እኔ ያልኩ ያለሁት ገነት ወይም ደግሞ ይሄ መንግስተ ሰማይ የሚባለው ገነት ነው። ፓራዳይስ ይለዋል በእንግሊዘኛው። እኔ እየመለስከኝ አይደል? እንግሊዘኛ ነው ዴፊኒሽን ሰጣኝ። ቆይ መንግስተ ሰማይ ብሎ ይፈታልን? ቆይ የዘላለም ሕይወት የዘላለም ሕይወት ብሎ ይፈታልን? የኦርቶዶክስ ወር ደግሞ ቸርች ፋዘር እስቲ አንድ ሰው አሳይ መጀመሪያ። አንተ ደግሞ የዘላለም ሕይወት አይደለም ያልክበት ታሳየኛለህ አይደል? አሳያለሁ። ቀጥል አሳየኝ አንተ። በጣም አሪፍ አሳይ። በእሱ ከተሰማማን በደስታ ላሳይ። እንዳትረሳ የዘላለም ሕይወት የሚል ታሳየኛለህ። ትርጓሜ አሳያለሁ። ምን ችግር? ኦኬ የዘላለም ሕይወት አይደለም የሚል ደግሞ ተዘጋጅ። እሺ ቀጥል አሳይ። ኦኬ እሺ አንዴ ልክፈት። ጃን 4:10 እሺ ይኸው ይታያችኋል ብዬ አምናለሁ። እሺ ይሄ ካቴና ባይብል ይባላል። ኦኬ አባቶች ትርጉም ያለበት ይኸው ጃን ቻፕተር 14 verse 1 let not your heart be troubled። አንድ ጊዜ ኦርቶዶክስ አይደለም እንዴ? ቆይ አንተ ኦርቶዶክስ አይደል እንዴ? አንድ ትርጓሜ ተቀበል እንዳለ ነው ማሳየህ፣ ሁሉንም ነው ማሳየህ። ታገሰኝ። የኛንም ትርጉም ግዙ ማሳያለሁ፣ የአባቶች ማሳያለሁ። እሱ ካቴና እንዴ የኔን መረጃ ያቀርብና ስማኝ። ካቴና የኦርቶዶክስ ነው ወንድም አለም። ካቴና የኦርቶዶክስ ነው። አምጣ እስኪ የኦርቶዶክስ ነው የሚል ማስረጃ አምጣ።
ኧረ ወንድሜ በእናትህ ጊዜን አታባክንብኝ። የአባቶችን ትምህርት ላሳይ። የኦርቶዶክስ አንድምታ ክፈት። ላሳይ የኦርቶዶክስ አንድምታ ክፈት። አንተ ኢትዮጵያ ኦርቶዶክስ ተዋሕዶ አማኝ ነህ። አንዴ ስማኝ፣ ተረጋጋ። ሁለቱንም አሳይሃለሁ። ኦኬ፣ የእኛንም የግዕዝ ትርጉም አሳይሃለሁ፣ ይሄንንም አሳይሃለሁ። ይሄው የግዕዝ ትርጉሙን አዘጋጅቼልሃለሁ። ባይዘወይ ላሳይህ፣ እሱንም አዘጋጅቼልሃለሁ። እሺ፣ እንደውም ከዚህ ልጀምርልህ፣ ችግር የለውም። ከዚህ ልጀምርልህ፣ ምን ችግር አለው? ተዘጋጅ። አንተ ግን ይሄ ክፍል ስለ ዘላለም ሕይወት አራም ያልክበትን ማስረጃ በጣም ስለምፈልግ አደራ ተዘጋጅ። እሺ፣ የኛን ትርጉም ላሳይ። እኔማ እንዲጠቅም ለእውቀትም እንዲሆነ ሁሉም የአባቶች ያሉትን የፈቱትን ላሳይ ነበረ። እምቢ ካልክ ግን ችግር የለውም። እሺ፣ ይኸው ምዕራፍ 14 እንዲህ ይላል። ምዕራፍ 19 ምዕራፍ 14 እሺ፣ ይኸው እመኑ በእግዚአብሔር እመኑ በአባቴ ቤት በእኔም እመኑ አለና እስመ ውስጠ ቤተ አቡየ በአባቴ ቤት በመንግስተ ሰማይ ይላል። ይታያል። በአባቴ ቤት በመንግስተ ሰማይ ብዙ ማዕረግ ሀብታት አለና አንድም አለና ፍቅር ከትእዛዝ እኛ ካላደረግነው ብላችሁ ልቦናችሁ አይሸበርባችሁ በእግዚአብሔር በአባቴም በእኔም እመኑ እንጂ። አንድም መስቀል ከትእዛዝ እኛ ካደረግነው ብላችሁ ልቦናችሁ አይሸበር በአባቴም በእኔም እመኑ እንጂ። በአባቴ ቤት በወንጌል ብዙ ተሏጦት ገድል አለና እንዲሁ ልጅነትና እንዳዘጋጅላችሁ። አየው፣ እንዲህ ሄድና ልጅነትንም እንዳዘጋጅላችሁ ነገርኳችሁ። ያለዚያ ግን ባልነገርኳችሁ ነበር። በአባቴ ቤት በመንግስተ ሰማይ ምን ልጅነትን አዘጋጅላችሁ ዘንድ። ልጅነት ለክርስቲያኖች የዘላለም ሕይወት ይባላል። ኦኬ። አሁን አንተ ደግሞ ይህ ክፍል የዘላለም ሕይወት አይደለም ያልክበትን ደግሞ ስጠኝ። አመሰግናለሁ። ሚዩት ላይ ነህ። መረጃን አቅርብ ቶሎ በል። ኧረ ሚዩት አታርጉ፣ አታርጉ፣ ይደብራል። አንዴ መዝሙር ያሬድ በጣም አከብሮታለሁ መምህር። ምን ነበር የተባባልነው? የዘላለም ሕይወት የሚል ትርጓሜ ላይ አለ ብለህ ሄድክና መንግስተ ሰማይ የሚል አመጣህ። በመንግስተ ሰማይ ተጫንከኝ። አልተጫንኩም። ኖ መሐመድ ተናገራ። ምን አሳየው? አንዴ መንግስተ ሰማይ የሚል አየህ አንዴ። ከዛ ደግሞ ልጅነት የሚል አለ አየህ አይደል? እሱ እዚህ ጋር የሚያገናኘን ጉዳይ የለም። እሱ የሚያገናኘን መርጠማ መቀበዛው ትርጉሙ ላይ ላሳይ። አሁንም የሚያገናኘን ጉዳይ ምን አለ? ቆይ አንዴ ቆይ። አንዴ ልናገር። ተናገር። እሺ፣ ግን ልጅነት የሚለውን ፍታልኝ አብረህ ቶሎ። አንዴ ፕሊዝ። ኦኬ፣ አንድ ጊዜ። እሺ፣ ምንድነው የተነጋገርነው? እኔና መዝሙር ያሬድ ስናወራ ኢየሱስ የዘላለም ሕይወት ላዘጋጅላችሁ ነው የሚሄደው አለ መዝሙር ያሬድ። እንደዛ ሲል ቆይ አንዴ፣ እንደዛ ሲል እንደዛ የሚል ትርጉም የለም ካለ ትርጓሜ አምጣና አሳይ አልኩት። መጣና ይኸው የኦርቶዶክስ ትርጓሜ ላይ ገባ። 14:9 ላይ የሚለው ምንድነው? መንግስተ ሰማይ ነው የሚለው። የአባቴ ቤት ነው የሚለው። መንግስተ ሰማይ የዘላለም ሕይወት የሚል የለም። መንግስተ ሰማይ ኦር የአባቴ ቤት፣ ኢቨን የኔ ቤት አይደለም፣ የአባቴ ቤት። በዛ ስፍራ አዘጋጅላችኋለሁ ነው የሚለው። የሚያወራው ስለ ስፍራ ነው፣ ስለ ቦታ ነው የሚያወራው። መዝሙር ያሬድ ግን እያወራ ያለው ስለምንድነው? ስለ ዘላለም ሕይወት። የዘላለም ሕይወት የሚባለው ምንድነው? ከምንድነው? በሲኦልም በገነትም ያሉ ሰዎች ወር በመንግስተ ሰማይ ያሉ ሰዎች ለዘላለም የሚኖሩት ሕይወት እሱ የዘላለም ሕይወት ይባላል። ኦኬ፣ ያ የዘላለም ሕይወት ይባላል። ይሄ እያወራ ያለው ይሄ ክፍል እያወራ ያለው ግን ስለ ቦታ ነው፣ ስለ ስፍራ እኮ ነው የሚለው። ስለ ስፍራ ምንድነው? ሄቨን ዘ ኪንግደም ኦፍ ጋድ ይባላል። የእግዚአብሔር መንግስት ይባላል፣ ወይም የአባቴ መንግስት፣ ወይም ደግሞ ፓራዳይስ ይለዋል እንግሊዘኛው። ነግሬዋለሁ እኔ መጀመሪያው ፓራዳይስ ይባላል።
ስፍራው ቦታው ማለት ነው። ያንን ቦታ ነው አዘጋጃለሁ እያለ ያለው ኢየሱስ ምን ማለት ነው? ያስ ስፍራውን ኮትኩቼ ሰርቼ ገንብቻ አዘጋጃለሁ እያለ ነው አይደለም። ምን ማለት ነው? በዛ በመንግስተ ሰማይ የሚገቡ ሰዎች በምድር ላይ ያመኑ ሰዎች የታመኑ ሰዎች የኢየሱስ ሐዋርያ የሆኑ ሰዎች በመንግስተ ሰማይ ኢየሱስ ባለበት ስፍራ ይቀመጣሉ። ስለዚህ ኢየሱስ በመንግስተ ሰማይ ስፍራ አዘጋጅላቸዋለሁ አለ። እሺ ላሳየህ። ይሄው ትርጓሜው አሁን ያልከውን ሁሉ ላሳየህ እንደሚል እስቲ እንፍታልኝ። ከዙም ላርግልህ አይገስ እንዲታይ በደንብ። እሺ ዮሐንስ ወንጌል ስንት ነው? ኧረ ተው በእናትህ አሁንም ድጋሚ ደግሞ እሱን ልንገርህ። ዮሐንስ ወንጌል 14 እኮ ነው የምናወራለን ነው ወንድሜ። 14 ስንት? አንድ ጀምሮ አይደል? አይደለም አይደለም ሁለት ላይ አለ። ኧረ በእናትህ አታድክመኝ እንዴ! ምን ሆናል? አታቆም እንዴ ቃሉ የት እንዳለ? ቁጥር 2 ላይ ቃል ያለው። እሺ ቀጥል እንዴ ክፍሉን አታቆም የት እንዳለ? ቁጥር 2 ላይ አይ ቁጥር 2 ላይ ቁጥር 1 ላይ ሳይሆን ቁጥር 2 ላይ ቀጥል። አዎ ቁጥር 1 ላይ በእኔ መኑ በአባቴ መኑ አለና ልባቸው አይታወከልና ከዛ በኋላ በአባቴ ቤት ይኸው በመንግስተ ሰማይ ብዙ ማዕረግ አለና ይኸው እዚህ ጋር እስቲ ችንፍታልኝ ጎበዝ ነህ። ምን ይላል? እሺ እንዲሄድ ይላል። ይኸው እዚህ ጋር እንዲሄድ ልጅነትንም እንዳዘጋጅላችሁ ነገርኳችሁ ይላል። እንዲሄድ ልጅነትንም እንዳዘጋጅላችሁ ምን ማለት ነው? ቁጥር ስንት ላይ ነው? ቁጥር 2 ላይ ያለው ነው አይደለ? አዎ ትርጓሜውን እያሳየሁህ ነው መሐመድ። የትርጉሙን እያሳየሁህ ነው። እንዲሄድ ልጅነትን እንዳዘጋጅላችሁ ስፍራ የሚለው በመንግስተ ሰማይ ልጅነትን እንዳዘጋጅላችሁ ብሎ ትርጓሜያችን ያስቀምጠዋል። ይኸው እንዲሄድ ልጅነትን እንዳዘጋጅላችሁ። ልጅነት የተባለው ምንድነው? እንግዲህ ልጅነት የተባለው ላይክ አዲስ ልክ እንደ አዳም በነበረው ማንነት የነበረው ልጅነት አለ አይደለ? ልክ እንደዛ ማለት ነው። የእግዚአብሔር ልጆች የምንሆነው በዚህ የዘላለም ሕይወት ያላቸው ናቸው። የእግዚአብሔር ልጆች የሚሆኑት አይደል? የእግዚአብሔር ልጅ አትሆንም። ልጅነት ይላል። ፍታልኝ። ምንድነው? የማን ልጅ ነው የምንሆነው? እግዚአብሔር ልጅ የለውም። ምን ማለት ነው? የጠየቁ እዚህ ጋር አስረዳ ነው እኮ ልጅነት አንድ ቆይስማ ልጅነት የተባለው የሚዘጋጅልን በሰማይ የሚዘጋጅልን ልጅነት የተባለው በልጅነት የተገለጸው ምንድነው? አው ያ እንግዲህ ከሞት በምትነሳ ሰዓት የምትነሳው አዲሱ ማንነትህ ያንን ነው ልጅነት ያለው። ኧረ ተው በል እንደሱ የፈታ አሳየኝ ቶሎ በል። እንደዚህ ቶሎ ማስረጃ እኮ የተፈታ ጉዳይ እኮ ማስረጃ የተፈታ ጉዳይ ሰው ማስረጃ ያነበብን ያለ ነው። የተፈታ እኮ ያነበብን ያለ ነው። ማስረጃ ወንድሜ ልጅነት ማለት ከሞት በኋላ ያለው ሰውነታችን ያልክበትን ማስረጃ። ይሄ ክፍል ስለ ከሞት በኋላ ስለምንይዘው ሰውነት ነው የሚያወራ ያልክበትን ማስረጃ ስጠኝ። እንዲህ ብሎ የፈታ አባት ስጠኝ ቶሎ በል። ይሄ የተተረጎመ ትርጓሜውን ነው እያስረዳው ያለሁት አይደል? ትርጓሜውን አምጣልኝ። እኔ ያመጣው ትርጓሜ ላይ እንደዛ አለ። አንተ ያልከውን ትርጓሜ አምጣልኝ ማስረጃ ፕሊዝ። አይ ቆይ አንዴ እሺ ይቅርታ አንዴ ማስረጃ ብቻ ነው ፈልገው። ኦኬ አንዴ ልናገር ያለ ማስረጃ እንዳታወራኝ። ማስረጃ እኮ ማውራት እንችላለን። ለምንድን ነው ግን እንትን የምትለው? ወዲያ ማስረጃ ስጠኝ ፕሊዝ። መጽሐፍ ፈትል አንዴ አዳምጥ። ትርጓሜ ያወራል። እሺ አላዳምጥም። ከኪስ እንዳታወራ ማስረጃ ስጠኝ። ማስረጃው እኮ ትርጓሜው ነው። የራስ ትርጓሜ የከፈትከው ላይ አይልም። አንተ ያልከውን ትርጉም የተረጎመ አባት ማስረጃ ስጠኝ። ኦኬ አንተ ምን ብለህ ነው የምትረዳው? ልጅነት የሚለው እኔን ተወኝ። አንተ ያልከውን ትርጉም የተረጎመ ማስረጃ አባት ስጠኝ። ቶሎ በመጻፍ የተተረጎመውን እኮ ነው እያስረዳው ያለው። የተተረጎመው እንደሱ አይልም። የተተረጎመው ልጅነት እንድናገኝ ነው የምለው። አንተ ሌላ ትርጉም ሰጠው። ልጅነት እንድናገኝ ማለት ምን ማለት ነው ብለህ ቆይ አንዴ። ኧረ እንግባባ ኮንፊውዝ ለማድረግ ማስረጃ ጉዳይ በደንብ አስረዳለሁ። ቆይ ከኪስ ሳይሆን ከመጽሐፍ እንድንሄድ ቆይ አንድ ጊዜ እንድሄድ ልጅነትን መጣዘቅ ቆይ አንዴ እያነበብኩልህ ነው። ኧረ እያነበብኩልህ ነው። አንዴ ተረጋጋ። ክፈተው መጽሐፉን የምታነበው ክፈተው መጽሐፉን ትልቁ ነው። የራስህን ነው አሁን ያነበብከውን ነው ማስረጃ ክፈተው። አሁን ያነበብከውን ጽፌው ነበር እያነበብኩልህ ነው። ኖ እሱ እኔ የሚያነበብኩትማ ልጅነት ነው። ልጅነትን ተርጉመ ይሄ ልጅነት እንዲህ ነው ብለህ ተረጎምከው። እሱን ማስረጃ ስጠኝ። ክፈት መጽሐፍ
ምንድነው ፍላጎት አልገባኝም። እኔ ምንም ማስረጃ አይተን ለተናገርከው ልጅነት ማለት ይሄ ነው ብለህ የተረጎመልን አባት ማስረጃ ሰጥ፣ ከኪስ እንዳሰጠኝ። እሺ እሺ፣ ማስረጃ ክፈት፣ ትልቁ ላይ ፕሊዝ። ኦኬ እንግዲህ ምንድነው ያልኩትኝ የልጅነት የሚለው አዳም ቀድሞ በነበረው ያንን ልጅነት ለመመለስ ነው የሚል ሐሳብ ተናግሬያለሁ። ሁላችሁም ሰምታችኋል። የሰማ ሰው አለ? አይ ቲንክ ሰምታችኋል አይደል? ከዚህ መካከል ማለት ነው። ኦኬ ላሳየው እስቲ መዝሙር ያሬድ የራሱን የኦርቶዶክስ ትምህርት። እሺ ክፈተው፣ ክፈተው። ይሄን ክፍል አንተ ባልኩ የፈታውን ዮሐንስ ወንጌል ምዕራፍ 14 ቁጥር አንድን ክፈት። ኖ ወይ ዋናው ጥያቄያችን አንዴ ቆይ ቡራዳ እንደዚህ ማጭበርበር የለም። ፋውል አያስኬድም መዝሙር ያሬድ ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ልጅነት ቆይ ልጅነት ዮሐንስ ልጅነት እንደዚህ ብሎ በቃ ካንተ ጋር እኔ ማውራት አልችልም። በቃ በጣም ሰው አታስወራ። ትርጓሜውን ክፈት። አንዴ እንደማመጥ አንዴ ትርጓሜውን ክፈት። አንዴ እንደማመጥ ምዕራፍ 14 እንደማመጥ ክፈት። እንደማመጥ አዎ ክፈት። ኦኬ እንደማመጥ አንዴ ቆይ አንዴ ሚውት አድርገው። በደንብ አድርጌ ነው ማሳየው። ማስረጃውን ስጠኝ። ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ቁጥር 2 ትርጓሜውን አምጣ። አሳያለሁ። አንድ ጊዜ ክፈት። ኦኬ ሳውራ በማን እንዳገባብኝ አደራህን። ዮሐንስ ወንጌል ምዕራፍ 14 ቁጥር 2 ትርጓሜውን ክፈት። ሌላ ትርጓሜ አይደለም እያወራን ያለው። ዮሐንስ ወንጌል ምዕራፍ 14 ላይ ነው ያለነው። የቀጣችሁ ለማንኛውም ሰላም ልበላችሁ በዛው እንዳይዘጋ። ያሬድ ውሃ ነገር ያዝ። አለው ችግር የለውም። እሺ ወንጌል 14 ቁጥር 2 ችግር የለውም። ያወራንበት እኮ ግልጽ ነው። ምን የሚሰማ ሰው አለ? አንዴ ቆይ። ጥሩ ችግር የለውም። ሸዋሸዋ የለም እዚህ። አይ እስቲ ክፈተው መረጃውን መሐመድ። ሸዋሸዋ ለህዝቡ እንተዋለን፣ የሸዋሸዋን ጉዳይ። ኦኬ ሚረር ቦድ ኦፍ ይላል። ሚረር ሙድ ኦፍ ይላል። አይ ዶንት ኖ እንደሆነ አላውቅም። አንዴ ሞክራለሁ እስቲ። ሚረር ሙድ ኦፍ ሴቲንግ ኦኬ ይታያል። ሚረር ሙድ ኦፍ ይላል። አይዞርልኝም። ሚረር ሞድ ኦፍ አድርገው ይሆናል። ኦን አድርገው ታዲያ ሚረር ሙድ ኦን ሆነ። አሁን ግን ምንድነው አይዞርም፣ አይታይም ካሜራው። ተግባ ኔትወርክ እንዳይሆን። ኔትወርኩ በደንብ ነው የሚሰራው።
እስቲ ልሞክር ድጋሚ። ጨለማ ነው እንደሆነ አላውቅም። የሚከፍትልህ ሰው እናስገባለን። ጉድ አይዲያ ሜቢ። አይ እንግዲህ እኔ መረጃውን ለካፍቼ ላሳይ ነበረ። አይ ቲንክ በንባብ እናገራለሁ፣ ችግር የለውም። ሶ አንድ ጊዜ በመሀል እንዳትገባብኝ ስናገር ዮሐንስ ወንጌል ምዕራፍ 14 ኦኬ ቁጥር 2 ላይ ኦኬ በአባቴ ቤት በመንግስተ ሰማይ ብዙ ማዕረግ ሀብታት አለና አንድም በግዕዝ ይናገርና ከዛ ፍቅር ከታዘዘ እኛ ካላደረግነው ብላችሁ ልቦና አይሸበርባችሁ፣ እመኑ በእግዚአብሔር በአባቴ። ኦኬ ካሜራውን አይ ቲንክ ስቲል ሞክረው ድጋሚ ተርን ኦን የሚል መጥቷል። ኦኬ አይታይም መሐመድ። እሺ እንደዚህ ይታያል። አሁን አሪፍ መጣል። አሪፍ ተመለስ። አሁን ይታያል። አሁን አይ ቲንክ ካሜራው ትክክል አይመስለኝም። ነው ትታያለህ። ከምን ላይ እንደምታነበው ትርጓሜውንም አሳየኝ። ተመለስ ወደዚህ። እንትን ካሜራው ተስተካከለ አይደለም። የሆነ ሰው የሆነ ካሜራዬን እንትን ኦን ኦፍ እያየሁ ነው። አሁን እኮ መጥቶ ነበር። ኤኒዌይስ ኦን ኦፍ አልሆነብህም። ኢንቪቴሽን የተላከልህ ጉድ አይዲያ ችግር የለውም። ኢንቪቴሽን የተላከልህ ችግር የለውም። አይ የሆነ ጨዋታ ጀምራችኋል። ኢትስ ኦኬ። እሺ ወደ ፕሊዝ ካሜራውን ክፈተው። መዝሙር ያሬ ካሜራውን ክፈተው ፕሊዝ። ታይም ዌስት አናደርግም። መዝሙር ያሬድ ካሜራውን ስከፍተው የሆነ ሰው ካሜራውን ኦፍ ያደርገዋል፣ ኦን ያደርገዋል። ማንም የዘጋበት አንተ እንዴት አድርጌ ባስረዳ ነው የሚገባህ? ግን አማርኛ አትቆጣ፣ አትናደድ። ካሜራው አሁን ታይቶናል። ኦፍ ኦን እያደረጉት ነው። ካሜራዬን ኦን ኦፍ እያደረጉት ነው። እንኳን አይደረግበት ጉድ አይዲያ። ቀጥሉ። ካሜራውን ግን ክፈትልኝ። ልጆች ኦን ኦፍ እያደረጉት ነውና አረፉ በላቸው። ምናልባት ተነግሯል። አይደረግብህም። ካሜራውን ክፈትለት። ስርዓት የላቸውም። በጣም አስቸጋሪዎች ስለሆኑ አረፉ። ምንም እኮ አንተን ለመርዳት የታሰበ ነው። በክፋት አይደለም። ካሜራውን ኢንቪቴሽን ነው የተላከልህ እንድትከፍተው። አንተን ለመርዳት ነው እንጂ ኔጌቲቭ ኢንቪቴሽን አይደለም።